ኢትዮጵያ ውስጥ ያለው ታቦት ችግር ነው ብለው ለምን አያነሱም? ካቶሊኮች ለምን አያነሱም? ምስራቅ ኦርቶዶክሶች ትክክል አይደላችሁም ብለው ለምን አያነሱም? ግብጾች ለምን አያነሱም? ታቦት አንዳንዶቹ እንደሚሉት ከሆነ ተመልከቱ፣ ታቦትን ጥያቄ አድርገው የሚያነሱት እነማን ናቸው? የሚናደዱት እግዚአብሔር ሲከብር ይናደዳሉ። እኛ ጽላት ስናከብር የምናከብረው እስራኤላውያን እግዚአብሔር ለሙሴ የሰጠውን ያከብሩ እንደነበር ሕግን የእግዚአብሔርን ስም እግዚአብሔር የሰጠውን ነገር ከማክበር በላይ እግዚአብሔርን ማክበር የለም። አምልኮ ሳይኖረው አንድ ሰው አምልኮ ስለሚፈጸምበት ስለመሰዊያው ለምን ይጠይቃል? መስዋዕት ሳይኖረው ስለመሰዊያው ለምን ይጠይቃል? እግዚአብሔርን እየተሳደቡ ነው። ደፋሮች ናቸው የእግዚአብሔር ቤተሰቦች። ከመጽሐፍ ዕውቀት የወጡም ናቸው። መጽሐፍን አያነቡም፣ አያውቁም፣ አጠቃለው አያውቁም። አለፍ አለፍ እያሉ ምንጭ መጀመሪያና መጨረሻውን የማያውቁትን መጽሐፍ ነው የሚጠቅሱት። ጽላት አያስፈልግም ካል እግዚአብሔር አምላክህ እኔ ነኝና ከኔ በቀር ሌላ አምላክ አይኑርህ የሚለው አያስፈልግም እያልን ነው። ይሄ እንዴት አያስፈልግም ይባላል? ሴቶቹን ብታዩቸው ከባታቸው በላይ የሆነ ቀሚስ አያደርጉ። አሁን የፈረንጅ ባህል ነው ከባት ወደ ላይ ቁምጣ አከል የመጣ እንጂ አሁን በዘመናዊነት ከሆነ እስራኤሎች ዘመናዊ ያላቸው። ሃይማኖትን ብትጠብቅ መንግስተ ሰማያትን ታገኛለህ። መንግስተ ሰማያትን ባህል በመጠበቅ አላገኝም። በማህበረሰብ ውስጥ ያለ አኗኗሩን ተከትሎ አንዳንድ ባህሎች ወደ ሃይማኖትነት ሊያድጉ ይችላሉ። እኔ እንዲያውም አውሮፓ መጀመሪያ የሄድኩ ጊዜ የዛሬ 15 ዓመት አንትወርፕ የምትባል ቤልጂየም ውስጥ ያለች ከተማ አለች። ኦልሞስት ጁ ሲቲ ናት ማለት ይቻላል። የአይሁዶች ከተማ ናት። በበጋና ሄድኩት። ሴቶቹ በሙሉ አንድ አይነት በቃ ቀሚስ። እኔ እኛ አገር ቤት ገጠር የገባው ነበር የሚመስለኝ ሳያቸው። 2000 ዓመት በአውሮፓ ኖረው የቀሚስ ባህላቸውን የማይቀይሩት ከሃይማኖቱ የመነጨ ስለሆነ። ክርስቶስ ቤተ መቅደስ የቀረበት ጊዜ የለም። በየዓመቱ በ12 ዓመቱ እመቤታችን ወደ ኢየሩሳሌም ይዛው ስትሄድ ቤተ መቅደስ ነው የተገኘው። ከረምቡላ ቤት አይደለም የተገኘው፣ ወይም ክደት ቤት አይደለም የተገኘው። ቤተ መቅደስ ሄዶ ካህናትና ሊቀ ካህናትን ሲጠይቃቸው ነው የተገኘው፣ ሲነቅፋቸው አይደለም። ዮሐንስና ጴጥሮስ ወደ ቤተ መቅደስ ይሄዱ ነበር ይላል። ሄደዋል? አልሄዱም? ቤተ መቅደስን ይጠቀሙ ነበር እስኪፈርስ ድረስ፣ እስኪከለክሏቸው፣ እስኪያባረሯቸው ድረስ። ጌታም ከቤተ መቅደሱ ሌቦቹን በጅራፍ ገርፎ አስወጣ እንጂ ቤተ መቅደሱን አይደለም የጠላው። እስላሞች ለምሳሌ በአንድ አምላክ ነው የምናምናል፣ ተቀባይነት የላቸውም በእኛ እምነት። አይሁዶች በአንድ አምላክ አሁንም ያምናሉ፣ ተቀባይነት የላቸውም። ለምን? በእግዚአብሔር ሶስትነት ስግው ቃል አካላዊ ቃል ሰው ሆኖ በመምጣቱ ስለኛ በመሞቱ በመነሳቱ እንደገና ዳግመኛ እንደሚወጣ ተስፋ ሰጥቶ መንፈስ ቅዱስ በቤተ ክርስቲያን አሳድሮ ስለማያምኑ አንድ አምላክ ነው የምናምነው እኛና እነሱ። የምናመልክበት መንገድ ግን ይለያያል። ስለዚህ አምልኮታቸው ትክክል አይደል። ጥያቄውን እንዲህ አነባዋለሁ። የባህልና የሃይማኖት አንድነትና ልዩነት ምንድን ነው? ለምሳሌ ሃይማኖታዊ ባህልና ባህላዊ ሃይማኖት እየተባለ በተለያዩ ሚዲያዎች ጭምር ይገለጻል። ቢብራራ። በተለይ የአውሮፓውያን ምዕራባውያን የባህል ወረራ ምክንያት ወጣቱ የራሱ ከሆኑ ይልቅ የራሱ ባልሆኑ መገለጫዎችን የመከተል ዝንባሌ ይበልጥ በከተሞች አካባቢ እየጎላ መጥቷል። ይህ እንደ ሀገር እንደ ቤተ ክርስቲያን በተለይ በወጣቱ ትውልድ ላይ የሚያስከትለው ተጽዕኖ ቢብራራ። እሺ፣ ክቡራን ሊቃውንት፣ አበው መነኮሳት፣ ካህናት፣ የስብከተ ወንጌልና የሰንበት ትምህርት ቤት ወጣቶች፣ የእግዚአብሔር ቤተሰቦች ሁላችሁም ከሁሉ በመጀመሪያ እንደምን ዋላችሁ? እንደምን ዋላችሁ? እንኳን እግዚአብሔር አምላካችን መልሶ በዚህ በተቀደሰች አውደ ምሕረቱ ሁላችንም በሰላም አገናኘን። የተጠየቀው ጥያቄ በጣም ወቅታዊ እና ደግሞ በእያንዳንዳችን ክርስቲያናዊ ሕይወት ውስጥ ልናውቅ ከሚገባቸው ነገሮች ውስጥ አንዱ ነው። ዘወትር እንግዲህ ባህል የሚባለው ነገር አንዳንድ ጊዜ በዚህ በምንኖርበት ዓለም የዓለማዊ ትምህርት ውስጥ ለመተርጎም ወይም ቀጥተኛ ትርጉም አንድ መስመር ትርጉም ለመስጠት አስቸጋሪ ከሚባሉ ነገሮች ውስጥ አንዱ ነው። ለምንድነው? መተርጎም ሳይቻል ቀርቶ ሳይሆን ብዙ ትርጉሞች ሊኖሩት ስለሚችሉ ማለት ነው። ባህል ስንል እንደው ብለን በአንድ አረፍተ ነገር ባህል ማለት እንደዚህ ማለት ነው ብለን ማለት አንችልም። እንደየዘርፉ ለምሳሌ በባህል ጥናት ውስጥ በራሱ ባህል በሚባለው ጥናት ውስጥ ራሱን የቻለ የትምህርት ዘርፍ አለ። የባህል ጥናት ዘርፍ
ካልቸራል ስተዲስ የሚባል ራሱን የቻለ የጥናት ዘርፍ አለ። በዛ ውስጥ ባህል የሚተረጎምበት ትርጉምና ፍልስፍና ውስጥ ካልቸር የሚባለውን ነገር ፊሎሶፊ ወይም ፍልስፍና የሚተረጉምበት ትርጉም ለየት ይላል። ሃይማኖት ውስጥ ሆነን ደግሞ ባህልን የምንተረጉምበት ትርጉም እንዲሁ እንደየ ሃይማኖት ግንዛቤያችን ለየት ይላል። አንዱ ያው ከየተለያየ አንግል ወይም ከየተለያየ ኮርነር ላይ ሆነን የምናይበት የትርጉም ችግር ወይም የትርጉም ብዛት የሚያመጣው ነው እንጂ መተርጎም ሳይቻል ቀርቶ አይደለም። ሁለተኛው ነገር ደግሞ ባህል የሚባለው በተለያዩ መንገዶች የሰው ልጅ የየዕለት ተዕለት እንቅስቃሴው የሰው ልጅ በጋራ ሆኖ በሚያደርጋቸው እንቅስቃሴዎች ውስጥ የሚፈጠር ነገር ስለሆነ ለምሳሌ በጋራ ስፖርት ቢሰራ የራሱ የስፖርት ባህል ያወጣል። በጋራ አንድ አይነት ያመጋገብ ስርዓት ቢከተል ያ የጋራ ያመጋገብ ባህል ይሆናል። በጋራ የተለያዩ የሰው ልጅ በጋራ በሚሰራቸው ነገሮች የሚዳብሩ ነገሮችን ባህል ይባላሉ። በጋራ ሆኖ ግዴታ ከአንድ እናት ከአንድ አባት ወይም ከአንድ አካባቢ መገኘት ሳይገባው የሚጋራቸው ነገሮች ተጋርቶ የሚያዳብራቸው እነዚያ የዳበሩ ነገሮች ደግሞ በወጥነት በሁሉም የዚያ ቡድን አባላት መተግበር ሲጀምርና ከጊዜ ወደ ጊዜ ራሱ እያደገ ሲመጣ ባህል ይሆናል እና የተለያዩ አይነት መገለጫዎች ስለሚኖሩት ባህል የሚለውን እንደዚህ ነው ብለን ማለት ያስቸግራል። በአንድ አረፍተ ነገር ማለት ነው። ሃይማኖትም ልክ እንደዚያው ያው በኦርቶዶክስ ሆነን ሃይማኖትን የምናይበትና ሌላ ሃይማኖት ተከታይ ሆኖ ሃይማኖቱን የሚተረጉምበት መንገድ ሊለያይ ይችላል። የሆነ ሆኖ ባህልና ሃይማኖት የሚባሉት የሚያመሳስል ነገር ቢኖራቸውም አንድ አይደሉም። የሚያመሳስል ነገር ቢፈጠርም በራሳቸው መንገድ የሚጠኑ በራሳቸው መንገድ የሚተረጎሙ ጉዳዮች ናቸው። ከዚህ ተነስተን እንግዲህ የዋና በክርስትና በኦርቶዶክሳዊት የክርስትና ትምህርት ውስጥ ሃይማኖትንና ባህልን የምናይባቸውን አንኳር ነገሮች ማሳየት ያስፈልጋል። የመጀመሪያው ጉዳይ ምንጭ ነው። የባህል ምንጭና የሃይማኖት ምንጭ ወይም የባህል መገኛ ባህል የሚገኝበት ነገርና ሃይማኖት የሚገኝበት ነገር የተለያየ ነው። ባህል የማህበረሰባዊ ባህል በሙሉ የሚመነጨው ከሰው አኗኗር ነው። ከሰው አኗኗር ዘዴ ነው። ለምሳሌ ብዙ ሰዎች ቆላማ ቦታ የሚኖሩ ከሆነ የቆላማ አኗኗር ባህል ይከተላሉ። ፀሐይ ሙቀት ስላለ አለባበሳቸው ብርድ ልብስ አይለብሱም። ወይም ደግሞ ጎፈር የሆነ የበግ ፀጉር ያለበት ሙቀት የሚሰጥ ልብስ አይለብሱም፣ ቦታው ስለማይመች በሙቀት ላይ ያው ሌላ ሙቀት ስለሆነ። ደጋማ አካባቢ የሚኖሩ ሰዎች ደግሞ ተገላልጠው እንደው ብርዲምታን ብለው ወይም ቅዝቃዜ ያግኘን ብለው ልክ በረሃ አካባቢ የሚኖሩት ቆላማ አካባቢ የሚኖሩት ሰዎች አይነት አለባበስ አይለብሱም። ይሄ የሰው ልጅ አኗኗር የተከተለ አለባበስ አካባቢው ያመጣበት የአኗኗር ዘይቤ ስለሆነ ምንጩ የሰው ልጅ ነው። ሃይማኖት ግን በክርስትና ምንጩ የሰው አይደለም። ሃይማኖት ከሰው አይደለም የሚመነጨው። የሃይማኖት ትምህርት፣ የሃይማኖት ዕውቀት፣ የሃይማኖት ስርዓት፣ የሃይማኖት ሕግ ሰው አይደለም የሚሰራው፣ ከእግዚአብሔር የሚገኝ ነው። ለምሳሌ ምስጢረ ሥላሴ የሚባል ነገር ሰዎች ተሰብስበው የወሰኑት ውሳኔ አይደለም። እስኪ የምናመልከውን አምላክ እንደዚህ አድርገን እንስራው ብለው ሰዎች የፈጠሩት አይደለም። እግዚአብሔር የሆነውን ነገርና ለኛ የገለጸልንን ነው ሃይማኖት የምንለው። እግዚአብሔር እሱ የሆነውን እርሱ ለምሳሌ መገኛ ጥንት የለውም እንላለን። ይሄ እኛ የጻፍነው አይደለም። እግዚአብሔር አስገኝ የለውም፣ ዓለም ሳይፈጠር በፊት የነበረ ነው፣ ለእርሱ ለዘመኑ መጀመሪያ የለውም ብሎ ማመን ሃይማኖት ነው። ይሄ እምነት ግን እኛ የፈጠርነው አይደለም። አሁን ጸሎተ ሃይማኖት እንላለን አይደል? ሁላችን ጸሎተ ሃይማኖት የማያውቃለ? ሁላችሁም ታውቃላችሁ አይደል? ጸሎተ ሃይማኖት ስንጀምር ምን ብለን ነው የምንጀምረው? ነአምን በአሐዱ አምላክ፣ አንድ አምላክ በሆነ ሁሉን በፈጠረ በአንድ አምላክ እናምናለን። ይሄ ማለት የሰዎች የአኗኗር ውጤት ወይም የእውቀት በራሳቸው ፈልስፈው ያመጡት ውጤት አይደለም። እግዚአብሔር የገለጸልን ነው።
እግዚአብሔር የገለጸልን ነው። ሰማይና ምድር የፈጠረ አንድ አምላክ አለ ብሎ ማመን የሰዎች የአኗኗር ወይም የፍልስፍና የራሳቸው የፍልስፍና ውጤት አይደለም። ስለዚህ በምንጭ ባህልና ሃይማኖት ይለያያሉ። ማህበራዊ ባህል ሃይማኖታዊ ባህል ሲሆን ደግሞ በሃይማኖት ውስጥ የሚያድግ ባህል ሲሆን አሁንም ምንጩ ሃይማኖቱ ነው። ስለዚህ የምንጭ ልዩነት ነው አንዱ። ሁለተኛው ነገር የዋጋ ልዩነት ነው። ዋጋ ሃይማኖት የሚሰጠን ዋጋና በባህል የምናገኘው ዋጋ የተለያየ ነው። ባህል በመጠበቃችን አሁን የምንኖርበትን የአካባቢያችንን ባህል በመጠበቃችን በማክበራችን የምናገኘው የማህበረሰብን ዋጋ ነው። በማህበረሰቡ ነው የምንከበረው። በምንኖርበት ማህበረሰብ አይሱ ባህሉን ያከብራል ነው ምን ከዚህ የበለጠ ዋጋ የለንም። በዚያ ማህበረሰብ ውስጥ የማህበረሰቡን ወግ፣ የማህበረሰቡን አኗኗር፣ የማህበረሰቡን ስርዓት ሰው በማክበሩ ማህበረሰቡ ውስጥ ያ ሰው የተከበረ ይሆናል። አይ ይሄ የኛ አስተሳሰብ ትክክል አይደለም ከዚህ ባህል ማፈንገጥ አለብን ቢል የሚቸገረው በማህበረሰቡ ውስጥ ቦታ አይኖረውም። አይ ይሄ ባህላችንን የሚጻረር ሰው ነው ይባላል። ከዚህ የምንረዳው የማህበረሰብን ባህል በመጠበቃችን የምናገኘው ማህበራዊ እሴት ብቻ ነው፣ ማህበራዊ ዋጋ ብቻ ነው። ሃይማኖትን በመጠበቅ ግን በማመን ግን የሚገኘው ዋጋ የሃይማኖት ዋጋ ነው፣ አስበ ሃይማኖት ነው። የምናገኘው ዋጋ ከእግዚአብሔር የምናገኘው ነው። ያም ለምሳሌ ሃይማኖትን ብትጠብቅ መንግስተ ሰማያትን ታገኛለህ። መንግስተ ሰማያትን ባህል በመጠበቅ አላገኝም። ማህበራዊ ባህል በመጠበቅ ማህበራዊ አኗኗርን በመጠበቅ ሳይሆን ሃይማኖትን እና የሃይማኖትን ባህል ሃይማኖቴ የሚያዘኝን በሃይማኖቴ ውስጥ እንድገዛገብረው የተሰጠኝን ነገር በመጠበቅ ነው የማገኘው። በዋጋ ይለያያሉ። እንዲህ እያል ብዙ ነገሮችን ለማንሳት እንችላለን። የተወሰኑ ነገሮችን እናንሳና አጠቃልላለሁ። በእኔ በኩል ያለውን አንዱ ለምሳሌ ቀጥሎ ያለው እድገት ነው። የባህል እድገት ይባላል። የባህል እድገት ማለት በሌላ አባባል የባህል ለውጥ ማለት ነው። በፍልስፍና አባባል አንድ ባህል መጀመሪያ ከነበረበት ነገር ወደዚህ አሳደግኩት ካልኩኝ ለውጥ ነው፣ የባህል ለውጥ ነው በፍልስፍና ማለት ነው። ስለዚህ ባህል ያድጋል፣ ይወለዳል፣ ያድጋል፣ ይሞታል። ዛሬ የምናያቸው ለምሳሌ የኢትዮጵያ ባህል፣ የአሜሪካን ባህል፣ የእንግሊዝ ባህል የምንላቸው የሆነ ዘመን ተነስተው እያደጉ የመጡ ናቸው። ከዚህ አሁን ከምናውቀው በፊት ሌላ አይነት ባህል ነበር፣ ጠፍቷል። ይሄኛው ደግሞ ያድግና የሆነ ጊዜ ይከስማል። የሰው ልጅ ዕውቀቱ፣ አኗኗሩ፣ ማህበራዊና ኢኮኖሚያዊ በተለይ በኢኮኖሚ የማደግ በአኗኗር የማደግ ሁኔታ ሲመጣ የሰው ልጅ ባህሉ ከድሃ በነበረበት ጊዜ የነበረው የአኗኗር ዘዴ ሀብታም እየሆነ ሲመጣ እየተለወጠ ይመጣና ያኛው የነባሩ አኗኗር ይቀራል። ባህላዊ የቤት አሰራር ይቀርና ዘመናዊ በምህንድስና የታገዘ የቤት አሰራር ይመጣል። ለዚህ ይለወጣል። ወደድንም ጠላንም ተለውጧል። አድጓል ሳይሆን ተለውጧል ነው የምንለው በባህል ሐሳብ በፍልስፍና ውስጥ። ለዚህ ባህል የመለወጥ የማደግ የመሞትም ሁኔታ አለው። በቃ ይጠፋል። ባህል ሙሉ ለሙሉ ይጠፋል። ባህሉን የሚከተሉት ሰዎች በሚኖራቸው አስተሳሰብና የአኗኗር ግንዛቤ እድገት ውስጥ እያደጉ ሲመጡ ለምሳሌ ፕሪሚቲቭ አኗኗር የሚባልን ወይም ጥንታዊ የጋርዮሽ የሚባልን አኗኗር እየተዉ ዘመናዊ አኗኗር ሞደርን ሶሲዮሎጂ እየተከተሉ አኗኗራቸው ይለወጣል። ስለዚህ ባህል የመለወጥ የማደግ የመጥፋት ሂደት አለው። ሃይማኖት ግን እንደዚህ አይደለም። አሁን የምናምነው እግዚአብሔር ለአብርሃም የገለጸውን ሃይማኖት ነው። እኛ የምናምናት ፍጽምት ኦርቶዶክስ ቤተክርስቲያን ሐዋርያት ያስተማሯትን ነው። 2000 ዓመቱ አይለወጥም። ሃይማኖት አይለወጥም። ሃይማኖት አይሞትም። አማኞቹ እንኳን ቢጠፉ ሃይማኖት አይሞትም። እግዚአብሔር አይጠፋም። እግዚአብሔርን የሚያመልክ ህዝብ ቢጠፋ እንኳን እግዚአብሔር አይጠፋም። ከዚያ በኋላ ሌላ ሰው አስነስቶ የሱን የማመን ህልውና ይቀጥላል። ሃይማኖት በባህሪው ባህል ከምንለው ነገር ያ የሰው ስለሆነ ፍጡር ስለሆነ ማለት ነው። ይሄንኛው ግን የፈጣሪ ነው፣ ራሱ ፈጣሪ ነው ሃይማኖታችን። በዚህ መንገድ ልዩነቶች አሏቸው። ቀጥሎ ያለው ጉዳይ ሃይማኖታዊ ባህልና ባህላዊ ሃይማኖት ነው። ሃይማኖታዊ ባህል ማለት
በአንድ ሃይማኖት ውስጥ የሚዳብር በሃይማኖቱ ስርዓት ውስጥ የሚመጣ የስርዓት ውጤት ነው። ለምሳሌ በኦርቶዶክስ ክርስትና በእኛ ቤተ ክርስቲያን ባህለ ዜማ ይባላል። ለምሳሌ የጎንደር ባህለ ዜማ፣ የቆሚ አጫብር ባህለ ዜማ ወይም ደግሞ የተክሌ አቋቋም ባህለ ዜማ ይባላል። ባህለ ትርጓሜ ይባላል። የትርጓሜ ባህል በዚያ ሃይማኖት ውስጥ መጻሕፍትን የመተርጎም ባህል አለ። ባህለ ትርጓሜ ይባላል እሱ። እነዚህ በሃይማኖት ውስጥ የሚመነጩ ስርዓት አምልኮን የሚከተሉ ስርዓቶች ናቸው። ከስርዓቱ የሚመጡ መሰረታቸው ሃይማኖቱ የሆነ ማለት ነው። ይሄ ብቻ አይደለም። በኦርቶዶክስ ብቻ ሳይሆን በሌላም ሃይማኖት ከሃይማኖቱ የሚመነጩ ሃይማኖታዊ ባህሎች አሉ። ከሃይማኖት የሚመነጩ ማለት ነው። ስለዚህ ያ ወደኋላ ስንሄድ የባህሉ መገኛ ምንድን ነው? ባህሉ የመጣው ከየት ነው ስንል ከሃይማኖቱ መሆኑን እናገኛለን። ይሄ በካልቸራል ስተዲስ ውስጥ ትልቅ ፍልስፍና ነው። ከሃይማኖት የሚመነጩ ባህሎች አሉ። ለዚህ አንዳንድ ጊዜ እነዚያን ባህሎች መጠበቅ ሃይማኖቱን ከመጠበቅ እኩል ነው። ምክንያቱም መነሻቸው ሃይማኖቱ ስለሆነ የሃይማኖቱ መገለጫዎች ስለሆኑ ማለት ነው። ቀጥሎ ያለው ደግሞ ባህላዊ ሃይማኖት ነው። እሱ ደግሞ ሃይማኖት ነው፣ ግን ምንጩ ባህል ነው። በማህበረሰብ ውስጥ ያለ አኗኗሩን ተከትሎ አንዳንድ ባህሎች ወደ ሃይማኖትነት ሊያድጉ ይችላሉ። አንዳንድ ባህሎች ወደ ሃይማኖት ባህል ሆነው የባህል ነገር እንዳለ ሆኖ ግን ሃይማኖታዊ እሳቤ ሊያዳብሩ ይችላሉ። ያን ጊዜ ምን ይባላል? ባህላዊ ሃይማኖት ይባላል። ባህላዊ ሃይማኖት ይባላል። በዚህ ሂደት ውስጥ በሃይማኖት ለምሳሌ በክርስትና ሃይማኖት ውስጥ ስንኖር ሃይማኖታችን ክርስትናን ይዘን ሌላ ሃይማኖት ባህል የምንከተል ከሆነ ባዕድ ይባላል። የሌላ ሃይማኖት ባህል ስለሆነ በቃ ሃይማኖት ቅርጽ ሲይዝ ሃይማኖት ነው የሚባለው። ባህሉ መንጮ ባህል ይሁን እንጂ ሃይማኖት ሆኗል። ስለዚህ ሌላ ሃይማኖት ውስጥ ሌላ ባዕድ ማለት ሌላ ሃይማኖት ማለት ነው። ባዕድ ሃይማኖት ይሆናል። አንዳንድ ሰዎች ዋናውን የክርስትናን ሃይማኖት ይይዙና የባህሉም እንዳይቀርብኝ ሲሉ ደግሞ ደባል ሃይማኖት ይባላል። ደባል አላቸው ይላሉ እናቶቻችን። አንዳንድ ጊዜ እኔ አንዴ በዚህ ጉዳይ ትምህርት እንደዚህ ጥያቄና መልስ ሆኖት አንድ እናት ሰምተው እንዴ አሁን እኮ ይሄ ባዕድ ሃይማኖት የምትለውን እኛ ደባል ነው የምንለው አሉኝ። ምንድነው? ለምሳሌ ቅዳሴ ለማስቀደስ ስንሄድ ኦርቶዶክሳውያን ሆነው አይ ዛሬ ማስቀደስ አልችልም ካሉ ደባል አለብሽ እንዴ ይላሉ። ያ ምን ለማለት ነው? ሌላ ደባል ነገር ታምኛለሽ ወይ ብሎ ለማለት ነው። ደባል እምነት ሲያመጡ ማለት ነው። ይሄ ሌላ ሃይማኖት አንዱን ሃይማኖት ተመርኩዞ በዚያኛው ሃይማኖት ውስጥ ጣልቃ ገብቶ አማኞች ያንንም ለመያዝ ሲሞክሩ የደባል ሂደት ውስጥ ይሄዳሉ ማለት ነው። ስለዚህ ባዕድ የምንለው ያ ሆኖ ሃይማኖታዊ ባህልና ባህላዊ ሃይማኖት የምንላቸው መነሻቸው ከሚጠቁመን ነገር የሚመጣ ነው። የመጨረሻው ጥያቄ መበረዝ ነው። መበረዝ የምንለውን ነው። ማህበራዊ ባህል ይበረዛል። በባህሪው ባህል የሚባለው ነገር የባህል ጥናት ሰዎች ፍሉድ ነው ይላሉ። ባህል ፈሳሽ ነው። አንድ ቦታ ላይ የረጋ ነገር አይደለም። ያድጋል፣ ይለወጣል፣ ይበረዛል። ከአኗኗር ዘዴዎች ተነስቶ ለምሳሌ ልብስ ከውጭ ሀገር የምትገዙ ከሆነ ከውጭ ሀገር ልብስ የምንገዛ ከሆነ በዚያ ሀገር ያለውን በራስ ጥበብና በራስ አስተሳሰብ የሚመረት ልብስ ይበርዛል። መቶ ከዚያኛው ጋር አብሮ ተሻጭ ይሆናል። ለዚህ ኢኮኖሚው የንግድ ልውውጡ አለባበስን በረዘው ማለት ነው። አለባበሳችንን አምጥቶ በረዘው እና ያኛውን እንደ አንድ የስልጣኔ ምንጭ እንቆጥረዋለን ማለት ነው። ለምሳሌ ነጭ ልብስ ለብሶ የኢትዮጵያዊ ምርትን ለብሶ መገኘት ነውር የለውም። ግን እንደው እንደ ትልቅ ሰው መቁጠር ኮትና ሱሪ አድርጎ ከረባት አድርጎ መሄድ የዘመናዊ መገለጫ ሊያደርገው ይችላል ሰው። ይሄ ከሌላ የተዋስነው ያመጣነው ነገር ነው። በዚህ ቀዳዳ አደገኛ የሚሆነው በጣም ጥሩ የሆኑ ማህበራዊ እሴቶች እንዳይበረዙ መጠንቀቅ ነው። አንዳንዶቹ የማይቀሩ ነገሮች አሉ። በቃ ከአኗኗራችን ከማህበራዊ መስተጋብር አብረው የሚመጡ ነገሮች አሉ። ግን በዚህ ቀዳዳ
ነባርና በጣም መልካም የሆኑ እሴቶቻችን እንዳይበረዙ መጠንቀቅ ያስፈልጋል። ምክንያቱም በባህል መበረዝ ውስጥ ሰዎች የሃይማኖት አስተሳሰብን ያስገባሉ። በባህል መበረዝ ውስጥ ሰዎች ሳያውቁ የሌሎች ሃይማኖቶችን ወይም የሌሎች ሰዎችን በጣም እኩይ ባህል፣ ክፉ ባህሎች አንዳንዴ በመንግስት ደረጃ ለምሳሌ ጎጂ ባህል ተብለው የተቀመጡ ነገሮች አሉ። ጎጂ ባህሎችን ሳናውቅ እናስገባለን፣ ጎጂ የሆኑ ባህሎችን። ስለዚህ ማህበረሰብ ጥበቃ ማድረግ አለበት። ባህሉ እንዳይበረዝ፣ ያኗኗር ስርዓቱ እንዳይፋለስ፣ ለተፈጥሮ ለሰው ልጅ ክብር፣ ለብዙ ቁም ነገሮች የሚሰጠው ትርጉም እንዳይበረዝ። አንዲት ምሳሌ ልስጥና አጠናቅቃለሁ። ለምሳሌ ሰው ማክበርን ውሰዱ። ኢትዮጵያውያን ሰው ስናከብር ብዙ መገለጫዎች አሉን። ከወንበር እንነሳለን፣ የአክብሮት ስም እንሰጣለን። ቀድመን አንዳንድ ጉዳዮችን ቀድሞ የምናከብረው አካል ቀድሞ እንዲናገር ቅድሚያ እንሰጣለን። እነዚህ ነገሮች የኢትዮጵያውያን መልካም እሴቶች ናቸው። አንዳንዴ ከወንበር መነሳት ለሌላ ሰዎች ባህል አይደለም እና አንዳንዴ እናንተ ከወንበር ስትነሱ ምን ነው የት ልትሄድ ነው ሊሏችሁ ይችላሉ። አሁን ይሄንን ሌሎች ሰዎች አያከብሩትምና ብለን መተው የለብን። ምክንያቱም እኛ ማክበርን የምንገልጽበት ነገር ነው። ያንን ከተው ነው ምን እናጣለን ማለት ነው? እኛ የማክበር ቋንቋችንን እናጣለን። ሰው የምናከብርበትን ቋንቋ እናጣለን። ስለዚህ ባህልን እንዳይበረስ ስንጠነቀቅ እሴቶች እንዳይጠፉ ማለት ነው። ባህል አንድ ነገር ባህል ሆነ ማለት እሴት ሆነ ማለት ነው በዚያ ማህበረሰብ ውስጥ። ስለዚህ እንደዚያ እንዳይጠፉ መጠንቀቅ ያስፈልጋል። በተለይ የኛ የኢትዮጵያውያን የኦርቶዶክሳውያን የማህበራዊ እሴት ባህሎቻችን መሰረቷ ቤተክርስቲያን ናት። መሰረቷ ቤተክርስቲያን ናት። ስለዚህ ባህሎቻችንን በበረዝን ቁጥር ሃይማኖታዊ እሴቶቻችንን እናጣለን። ስለዚህ ለዚያ ክርስቲያናዊ ባህሎቻችን እንዲጠበቁ ከሃይማኖት እኩል ጥበቃ ማድረግ ያስፈልገናል ማለት ነው። እሺ፣ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ሁለተኛው ጥያቄ ታቦት በሐዲስ ኪዳን ለምን ያስፈልጋል? የታቦትን የሐዲስ ኪዳን አገልግሎት የሚቃወሙ ሰዎች ከሚያነሱት ተደጋጋሚ ትችት አንዱ ታቦት ያላት የኢትዮጵያ ቤተክርስቲያን ናት በሚል ሲሆን በተለይ የግብጽ ቤተክርስቲያንን በመጥቀስ ግብጾች ታቦት የላቸውም የሚል ንግግር ይዘወተራል። ለዚህም በአስረጅነት በቅዱስ መጽሐፍ በኦሪት ዘዳግም ምዕራፍ 31 እንዲሁም በሁለተኛ ዜና መዋዕል ምዕራፍ 5 ከቁጥር 10 ያሉትን ጥቅሶች በመጥቀስ እግዚአብሔር ለሙሴ የሰጠው 2 ጽላቶችን ብቻ ነው። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱሳን ስም የተሰየሙ በርካታ ጽላቶችን ከየት አመጣቻቸው? አራብታችሁ ጽላት ቅረጹ የሚል ትእዛዝ አለ ወይ? በመጀመሪያው ላይ ተጨማሪ ማብራሪያ በመስጠት ሁለተኛውን ጥያቄ መምህር ብርሃኑ እንዲመልሱ ጋብዛለሁ። የመጀመሪያው ጥያቄ ላይ በቂ መልስ ስለተሰጠን እዛ ላይ ማብራሪያ ማከል አልፈልግም። ስለዚህ የመጀመሪያው ጥያቄ ላይ ምንም ማብራሪያ ማከል አልፈልግም። በጣም በቂ ነው። እግዚአብሔር ለሁላችን ማስተዋሉን ያድለን ነው ምለው። እርግጥ ጥያቄው ይሄ የአንደኛው ጥያቄ በተለይ የአካዳሚክ ጥያቄ ነው የሚመስለው ወይም በትምህርት ቤት ሊነሳ የሚገባው ጥያቄ ነው። ግን መምህር ዳንኤል ከሰፊ ልምዱ በጣም ጥሩ አድርጎ ወደኛ ቀረብ አድርጎ መልሶልናል። እግዚአብሔር ቃለ ሕይወት ያሰማልን። እርግጥ ጥያቄው የሚነሳበት ምክንያት ይገባኛል። ጥያቄው የሚነሳበት ምክንያት መምህር ዳንኤል መጨረሻ ላይ ያነሳው መልስ ነው። ሃይማኖቱን ከማስጣል በፊት ሃይማኖታዊ ባህልን ማስጣል ሃይማኖትን መለወጥ የሚፈልጉ ማስለወጥ የሚፈልጉ አካላት ስራ ነው። ይሄ ለነሱ ስልት ነው፣ ስትራቴጂ ነው። በነገራችን ላይ አንዱን ነገር ስትጥል ወደ ሁለተኛው እንደምትሄድ ያውቃሉ። የትም ቦታ ለምሳሌ ፕሮቴስታንት በዓለም ላይ የሰራው የመጀመሪያው ስራ ሃይማኖታዊ ባህልን ነባር ባህልን መጣል ነው። ይሄ ሌላም ሐሳብና ፍላጎት አለው ከኋላ የተጫነ ግን ወደዚያ ውስጥ ሁሉ እኔ መግባት አሁን አልፈልግም። ሃይማኖታዊ ባህል የሚባለው ለምሳሌ እዚህ
ወንዶች ለብቻ በዚህ መቀመጥ፣ ሴቶች በዚህ መቀመጥ ከስርዓቱ የመነጨ ባህል ነው። እየተስማማን ነው አይደለም? ሴቶቹ ራሳቸው መከናነብ መጽሐፍ ቅዱሳዊ ትእዛዝ ነው፣ ግን ባህልም ሆኗል። ሴቶች ራሳቸውን ይሸፋፈኑ ብሎ ያዘዘው ማን ነው? ቅዱስ ጳውሎስ ነው አይደለም? እና ይሄ ባህል አለ። ነጭ መልበስ ሃይማኖታዊ። ምክንያቱም እኛ ቤተክርስቲያን የተመሰረተችው ትንሣኤ ላይ ነው። በነገራችን ላይ የክርስቶስ ትንሣኤ ነው። ትንሣኤው ደግሞ ክርስቶስ በጣም በሚያንጸባርቅ ሊነገር በማይችል ብርሃን ስለተነሳ የዚያ ምሳሌ ነውና ቤተክርስቲያን በነገራችን ላይ አሁን ወደ ታቦቱ ወደ ምኑም ስንሄድ መሰረቷ ምንድነው ካላችሁ የአዲስ ኪዳን ቤተክርስቲያን መሰረቷ የክርስቶስ ትንሣኤ ነው። ለምሳሌ ክርስቶስ ትንሣኤ ባይኖር ቅዱስ ጳውሎስ እንዳለው ስብከታችን ምን ይጠቅማል ይላል። መነሳት ከሌለ፣ ዋጋ ከሌለ፣ መጽደቅ መኮነን ከሌለ ቤተክርስቲያን መስራት ምን ያደርጋል? መጾም ምን ያደርጋል? መጸለይ ምን ያደርጋል? መቀደስ ምን ያደርጋል? ምንም ነገር አይረባም ያለ ትንሣኤ። ይኸው መሰረታችን ትንሣኤ ነው ክርስቲያኖች። ስለዚህ ቤተክርስቲያንም ባህሏን ሳይቀር ከትንሣኤው ላይ ነው የመሰረተችው። ስለዚህ የምንለብሰው ነጭ ልብስ የትንሣኤያችን መምህር ዳንኤል አሁን ምሳሌ ያደረገው ጥቁር ቀሚስ በክርስቶስ ሞት ጀምሮ ሰማዕታት በሚቀበሉት መከራ ያንን በማሰብ የተዘጋጀ ነው። ዝም ብሎ አይደለም ልብሶች የሚዘጋጁት። እውነት ለመናገር እንዲያውም በእኛ ቤተክርስቲያን የካህናት ያለባበስ ባህል ቅርብ ጊዜ ከስርዓቱ ያፈነገጠ ይመስላል። ማለት የልብሱ ቀለም ነው፣ ካባውን ቀሚሱ አይደለም። የልብስ ቀለሙ ትንሽ ፈንገጥ ያለ ይመስላል እንጂ ሌሎቹ አላቸው። ይሄ የተዘበራረቀ ገበያ ላይ የተገኘ ልብስ ሁሉ አሰፍቶ መልበስ ምናልባት በኢትዮጵያና በኤርትራ ብቻ ያለ ነው፣ በዓለም የለም ይሄ። እንዲያውም በግብፅ ለምሳሌ የቤተክርስቲያን መጋረጃ ራሱ 3 ቀለም ብቻ ነው፣ 3 ቀለም ነው የሚጠቀሙት። የሰሙነ ሕማማት ጥቁር መጋረጃ ይጠቀማሉ። የበዓለ 50 ነጭ መጋረጃ ይጠቀማሉ። ከዛ ዓመት እስከ ዓመት ቀይ መጋረጃ። 3ቱም ከክርስቶስ ጋር የተገናኙ ናቸው። ቀዩ የደሙ ነው፣ ነጩ የትንሣኤው ነው፣ ጥቁሩ የሐዘኑ የሕማማቱ ነው። ሌሎቹ የሚያደርጉት እንደው እኔም አልመልስም ብዬ እንደገና ሳላስበው ገባሁበት። ተንኮሉ ነው ዋናው ነገር ያመጣኝ። ስለዚህ ምን ያደርጉታል? በእኛ ሀገር ለምሳሌ የቤተ ክርስቲያንን ባህል የአንድ ብሔረሰብ ባህል አድርጎ የመናገር ይሄ ተንኮል ነው። ነጭ መልበስ ለምሳሌ የአማራ የትግሬ ባህል አይደለም። አማራ ትግሬ ከቤተ ክርስቲያን ወስዶት ሊሆን ይችላል እንጂ ቤተ ክርስቲያን ከአማራ ከትግሬ አንድም ነገር አልወሰደችም፣ ልትወስድም አትችልም። እንኳን ከነሱ ክርስትናው ከተመነጨበት ከእስራኤል ባህል አልወሰደችም። ከመጽሐፍ ቅዱሱ ግን ወስዳለች። እስራኤልም ከመጽሐፍ ቅዱስ ወስደዋል፣ እኛም ከመጽሐፍ ቅዱስ ይወሰድነዋለን። ከመጽሐፍ ቅዱስ ለምሳሌ የሴቶች ቀሚስ ብትሄዱ፣ እስራኤል ብትሄዱ ሴቶቹን ብታዩቸው ከባታቸው በላይ የሆነ ቀሚስ አያደርጉም። ባት ታውቃላችሁ አይደል? መቼም አሁን የፈረንጅ ባህል ነው ከባት ወደ ላይ ቁምጣ አከል የመጣ እንጂ ከባት ወደ ላይ ቀሚስ። አሁን በዘመናዊነት ከሆነ እስራኤሎች ዘመናዊያን ናቸው። እኔ እንዲያውም አውሮፓ መጀመሪያ የሄድኩ ጊዜ የዛሬ 15 ዓመት አንትወርፕ የምትባል ቤልጅየም ውስጥ ያለች ከተማ አለች። ኦልሞስት ጁ ሲቲ ናት ማለት ይቻላል። የአይሁዶች ከተማ ናት። በበጋና ሄድኩት። ሴቶቹ በሙሉ አንድ አይነት በቃ ቀሚስ። እኔ እኛ አገር ቤት ገጠር የገባው ነበር የሚመስለኝ ሳያቸው። 2000 ዓመት በአውሮፓ ኖረው የቀሚስ ባህላቸውን የማይቀይሩት ከሃይማኖቱ የመነጨ ስለሆነ ነው። እየሰማችሁ ነው ክርስቲያኖች? ሃይማኖቱን ማስጣል የሚፈልጉ ይሄን እንደሚያደርጉት እና አሁን አይሁድም የሚጠብቁት ከሃይማኖታቸው ጋር በጥብቅ ስለተገናኘ ነው። የመጋረጃ ባህላችን አሁን አይሁድ ጋር ብትሄዱ በጣም አሁን እንዲያውም እኛ ከሌሎቹ እየተበረዝን አሁን ሐዋሳ አሁን ደስ ይላል። ይሄ በሙሉ ወደዚህ ወንዶች ናቸው፣ ወደዚህ ሴቶች ናቸው። አንዳንድ ቦታ እንዲያውም ወንድና ሴት የሚቀላቀልበት ቦታ የለም በሌላ ሀገር። በአይሁድም ብትሄዱ የለም። ምክንያቱም የመጽሐፍ ቅዱስ ትእዛዝ ነው። እና አሁን ለምሳሌ ይሄ አለባበሳችን ከምን ይገናኛል ብትሉ ከምጭምታ ከመታዘዝ በእግዚአብሔር ፊት ትሁት ሆኖ ከመቅረብ ጋር የተገናኘ ነው። እና ዝም ብሎ ባህሉ እግዚአብሔር ራሱ እንደዚህ አይነት አለባበስ ስለሚያምረው አይደለም ይሄን ያደረገልን። ክርስቲያኖች የመጽሐፍ ቅዱስ ባህል ነው ስንምንል
እግዚአብሔር እንዲህ አይነት አለባበስ ስለሚያምረው አይደለም። ምሳሌ ልብስ ገላን አራቁቶ መሄድ ኃጢአት ነው፣ የተከለከለ ነው። እና ስለዚህ ተመልከቱ፣ ባጭሩ እኔ ከዚህ በላይ አልገባም። ባህል ማህበረሰቦች ወስደው ከመጽሐፍ ቅዱስ ወስደው ከሃይማኖት ወስደው ማህበረሰቡ እስኪታወቅበት ድረስ ባህል ሊያደርጉ ይችሉ ይሆናል። ቅድም መምህር ዳንኤል ጥሩ አድርጎ ከሃይማኖት የሚመነጭ ባህል እና በውጭም ያለን አብዛኛው አለባበስ ከሃይማኖቶችን ጋር ሊገናኝ ይችላል። ከዚያ ውጭ ግን ነባር ባህል እንዲሁ ሲለወጥ አሁን ለምሳሌ እኛ አሁን ባህል ያድጋል፣ ይለወጣል፣ ይሞታል የሚለው እንዲሁ አንድ የሚያስቀኝ ታሪክ አለ። እዚህ አፄ ኃይለ ሥላሴ ራስ ተፈሪ እየተባሉ ገና አፄ ሳይሆኑ አልጋ ወራሽ በነበሩበት ጊዜ ንግስት ዘውዲቱ ንግስት ሆነው እሳቸው አልጋ ወራሽ ሆነው ለመጀመሪያ አውሮፓ ሄዱ። የዛ ጊዜ ነው እና አውሮፓ ደርሰው ሲመለሱ ጃን ሆይ ሱፍ ሙሉ ሱፍ ከነከራባት ለብሰው መጡ እና የሚኒስትሮች ምክር ቤት የኢትዮጵያ ደነገጠ። ይሄ ተፈሪ የታላቁ የራስ መኮንን ልጅ አልጋ ወራሹ አውሮፓ ደርሶ መጥቶ የኛን ሳሪያን ስፍትቶ እንደ ፈረንጆች ሱፍን እና ከራባት ሱሪ ዝም ብሎ ልቅቅ ያለ ሱሪ በኢትዮጵያ ድሮ አልነበረም። አሁን የምናደርገው እንግዲህ ተመልከቱ፣ የቅርብ ጊዜ ነው የምላቸው። ይሄማ ባህላችን ሊለውጥ ነው ብሎ ሚኒስትሮች ምክር ቤት ተሰብስቧል። ጃንሆይ ጉዳይ አድርጎ እንዴት ሱሪና ኮት አደረጉ ተብሎ ማለት ነው። አሁን ይሄ እውነት ይመስላችኋል? እንግዲህ ከ60 ከ70 ዓመት በፊት ማለት አሁን ተለውጧል ማለት ነው አለባበሳችን። እንደዚህ አይነት ሱሪ አልነበረም ከ70 ዓመት በፊት። ምናልባት የዛ ጊዜ የተምረው የመጡ አንዳንድ ሰዎች ጀምረውት ይሆን እንደው እንጂ በቤተ መንግስት ጀማሪው አፄ ኃይለ ሥላሴ ስለነበሩ የምኒልክ ወራሾች ሚኒስትሮች ቁጭ ብለው ሚኒስትሮች ምክር ቤት ይገርመኛል፣ ሁል ጊዜ እንዴት ሱሪና ኮት ይለብሳል ተብሎ ተሰብስቦ ያውቃል። ክርስቲያኖች ግን ይለወጣል ባህል። ቤተ ክርስቲያን ግን ያንን ጉዳዩ አይደለም። ምክንያቱም አካልህ ይሸፈን እንጂ ሳሪያን ሱፍ ሆነ ቦላሌ እንደዚህ ሆነ ቤሉ ሰፋ ጠበበ ብቻ ግን ሃይማኖትን የሚያራክስና ወደ ሌላ የሃይማኖት መገለጫ የሚወስደውን ትቃወማለች። ሁልጊዜም ባስተምሮ ያንን ትከላከላለች እና ከዚህ አይነት ባህል መጠበቅ አስፈላጊ ነው። መምህር ዳንኤልን በድጋሚ እግዚአብሔር ቃለ ሕይወት ያሰማልን። የታቦቷን ጥያቄ ወደ እኔ ያመጧት እዚህ አውደ ምህረት ይመስለኛል። ሰፊ ትምህርት ስለ ታቦት አስተምሬ ነበረ። በዚያ ምክንያት ነው እንግዲህ ወደ እኔ ጄኔ እንደውም ለሳቸው ይቀርባል ብዬ ነበረ። እዚህ ለነበራችሁ ሰዎች እኛ ያለን ታቦት የሐዲስ ኪዳን ታቦት ነው እንጂ የብሉይ ኪዳን ታቦት የለንም ብዬ አስተምሬ ስለነበረ ሌሎችም ሰዎች ስለሚጠይቁኝ ለዚህ ሊሆን ይችላል ይሄ ጥያቄ የመጣው። የብሉይ ኪዳን ያንም በትምህርት አብራርቻለሁ፣ አሁንም እደግመዋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የብሉይ ኪዳን ታቦት የለም። የብሉይ ኪዳን ታቦት አንደኛ ቅርጹ የተለየ ነው፣ መሎጊያ አለው፣ ሳጥን የመሰለ ነው፣ ክዳን አለው፣ ጽሌዎቹ ወይም ጽላቱ ወደ ውስጡ የሚገባበት ነው። አገልግሎቱም የተለየ ነው። በላዩ ላይ የኪሩቤል እንደ አውራ ዶሮ ሆኖ ተስሎ የሚቀመጥበት ነው። እንደዚህ አይነት ታቦት አይታችሁ ታውቃላችሁ? በእኛ ቤተክርስቲያን 4 ሰው የሚሸከመው በመሎጊያ ያለው አይታችሁ ታውቃላችሁ? የለም። የሌለውን አለ ልንል አንችልም። በእውነቱ ክርስቲያኖች በጣም ጥሩ። እንደሱ ከሆነ ታዲያ የአዲስ ኪዳኑ ከየት መጣ? አንዳንዶቹ በማህበራዊ ሚዲያም በውስጥም ከሌሎቹ ያገኘነው ነው ብለውም ጠይቀውኝ ያውቃሉ። የአዲስ ኪዳን ታቦት ከምን መጣ? እንዴት ብዙ ሆነ? እዚህ ጥያቄው ላይ ሲነበብ ደግሞ ሰምታችሁት እንደሆነ ጽላት ለሙሴ የተሰጠው እንደዚህ ነው። በኦሪት ዘዳግምም ላይ አባዙ የሚል ትእዛዝ አለ ወይ የሚል አንደኛው እንደው የመጽሐፍ ቅዱሳዊ የሚመስል ግን የሎጂክ ጥያቄ የሌለውን ከየት አመጣችሁት ለማስጣል ለማስናቅ እና በጣም አላስፈላጊ አድርጎ ለማሳየት የተቀረበ ጥያቄ ነው። ግን በጠየቁበት ጥያቄ መሰረት ሌላ ጥያቄ እናንሳ። ለምሳሌ ሌላ ጥያቄ እናንሳ። የብሉይ ኪዳን ታቦት በነበረበት ጊዜ ቤተ መቅደሱ ስንት ነበረ በዓለም ላይ የነበረው? መልሱልኝ። ይህን ታውቃላችሁ አይደለም?
ስንት ቤተ መቅደስ ነው የነበረው? አንድ ብቻ አይደለም እንዴ? ያየውም የት ነው የነበረው? የት ነው የነበረው? ኢየሩሳሌም፣ እስራኤል ውስጥ ኢየሩሳሌም አይደለም? ታዲያ ተመልከቱ እንግዲያው የብሉይ ኪዳን ቤተ መቅደስ አንድ ብቻ ከነበረ አሁን እየነገርኳቸው ያለሁት እነሱ ሎጂካል ወይም ይሄ አመክንዮአዊ ጥያቄ አድርገው ስላቀረቡ የብሉይ ኪዳን ታቦት አንድ ሆኖ ሳለ እናንተ ብዙ ከየት አመጣችሁ አባዙት የሚል ጥያቄ አለ ወይ ነው ጥያቄያቸው። በጣም ጥሩ። እንግዲያውማ በብሉይ ኪዳን ታቦቱ ብቻ አልነበረም አንድ፣ ቤተ መቅደሱም ስንት ነው የነበረው? አንድ ነው የነበረው። ለምን ቤተ መቅደስ በዛ ብለው ለምን አልጠየቁም? ወይም ራሳቸው እኒህን የሚጠይቁን በአብዛኛው የፕሮቴስታንት ዲኖሚኔሽን ስለሆኑ ለምን እነሱ የማምለኪያ ቦታ ወይም ቤተ መቅደስ ለምን ይሰራሉ? ስሙን ይበሉት አይበሉት አላውቅም። እኛም ታውቃላችሁ፣ ለምሳሌ ቤተ መቅደስ እንለዋለን ስሙን፣ ግን በተለምዶ ምንድን ነው የምንለው? ቤተ ክርስቲያን ነው የምንለው አይደለም? ቤተ መቅደስም ብንል ያው ነው። የሚቀደሰው የሚሰለሰው እግዚአብሔር ነው። እግዚአብሔር የሚቀደስበት የሚሰለስበት የሚከበርበት የተቀደሰ የከበረ የተለየ ቦታ ማለት ነው አይደለም እንዴ? ስለዚህ ተመልከቱ፣ ጥያቄያቸው ባመጡት መንገድ በአጭሩ ሊመለስ ይችላል። በብሉይ ኪዳን ታቦቱ ብቻ አልነበረም አንድ። ታቦቱ አንድ እንደነበረው ቤተ መቅደሱም አንድ ነው የነበረው። የነበረበትም ቦታም ኢየሩሳሌም ብቻ ነበረ። ታዲያ ይሄንን ለምንድን ነው እንደዚህ ያደረግነው ካል ምሳሌ ሁለት ጥቅሶችን ላስታውሳችሁ። አንደኛ ትንቢተ ኢሳይያስ ምዕራፍ 2 ላይ ስለ አዲስ ኪዳን በተነገረበት ትንቢት ላይ እንዲህ የሚል ቃል አለ። ትንቢተ ኢሳይያስ ምዕራፍ 2 ቁጥር 2 ላይ በዘመኑም ፍጻሜ ይላል። የዘመኑ ፍጻሜ የሚለው ቅዱስ ጳውሎስ በገላትያ መልእክቱ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ተወለደ ይላል አይደለም? የዘመኑ ፍጻሜ የሚለው ያ የብሉይ ኪዳን ፍጻሜ ወደ አዲስ ኪዳን መግቢያው ክርስቶስ የሚመጣበትን ነው። እና በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እዚች አንዲት ቁጥር ላይ ሶስት ለየት ያሉ ነገሮችን እናገኛለን። ሶስት አገላለጻቸው። አንደኛ ቅድም እንዳልኳችሁ በብሉይ ኪዳን ቤተ መቅደሱ ስንት ነው ብያቸዋለሁ? አንድ እና ሊሰራ አንድ ቤተ መቅደስ ብዙ ተራሮች ላይ ሊሰራ ይችላል? ይችላል ወይ? አይችልም። ብዙ ተራሮች ላይ ብዙ ቤተ መቅደስ ነው ሊሰራ የሚችለው አይደለም? ብዙ ተራሮች ላይ ብዙ ኮረብቶች ላይ። ለዛ ነው የኢትዮጵያ ቤተክርስቲያን አይታችኋት እንደሆነ በከተማ ካልሆነ በቀር ይሄን ቃል ተከትሎ አብዛኛው ቤተክርስቲያኖች የሚሰሩት ምን አይነት ቦታ ላይ ነው? ኮረብቶች ላይ፣ ተራሮች ላይ አይደለም እንዴ? ለምን? ትንቢቱ እንደዚህም ስለሚል ነው። ስለዚህ አንዱ የምናየው ይሄ ነው። ተራሮች ላይ፣ ኮረብቶች ላይ ይልና የእግዚአብሔር ቤት ምን አለው? ይሄን ቤት የማን ቤት ነው የምንለው? ቤተ እግዚአብሔር እንላለን። ቤተ እግዚአብሔር፣ ቤተ ክርስቲያን፣ ቤተ መቅደስ እንለዋለን። አንደኛ ይሄ ነው የሚያሳየን ማለት። ሁለተኛ እዚህ ላይ ምን ይላል? ወደ እርሱም አሕዛብ ይሰበሰባሉ ይላል። በብሉይ ኪዳን ቤተ መቅደስ አሕዛብ ናቸው ወይስ እስራኤል ናቸው የሚሰበሰቡበት? መልሱልኝ። እነማን ነበር የሚሰበሰቡበት? ስለዚህ ይሄ ቃል ስለ ብሉይ ኪዳን ቤተ እግዚአብሔር ነው ስለ አዲስ ኪዳን ቤተ እግዚአብሔር ነው የሚነግረን? መልሱልኝ። ስለ አዲስ ኪዳን አይደለም እንዴ? ሶስተኛው ያ መጀመሪያ የዘመኑ ፍጻሜ የሚለው የዘመኑ ፍጻሜ የሚለው ትልቅ ምልክት ነው። የየትኛው ዘመን ፍጻሜ? የዘመንም ፍዳ፣ የዓመተ ኩነኔ ፍጻሜ፣ የብሉይ ኪዳን ፍጻሜ፣ የትንቢት ፍጻሜ ያ በደረሰ ጊዜ ይሄን የት ላይ ያስረዳናል ጌታ? የዮሐንስ ወንጌል ምዕራፍ 4 ላይ ለሳምራዊቷ ሲመልስ እናንተ ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። በየት ነው አለችው? ለምን?
በእስራኤል በአውራጃዎቿ ያሉ ሁሉ 12 ዓመት የሆናቸውና ከዚያ በላይ የሆኑ ወንዶች ቢያንስ በዓመት ለ3 አበይት በዓላት ሁሉም ወደ ኢየሩሳሌም የሚሄድ ግዴታ ነበረባቸው። ለዚያ ነው ሰው ሁሉ በዚያ በኢየሩሳሌም ለዚያ በዚህ ጊዜ ነው ጌታ እውነት እልሻለሁ በዚህ ስፍራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል፣ ይልቁንም ሰዎች ለእግዚአብሔር በእውነትና በመንፈስ የሚሰግዱበት ጊዜ ቀርቧል አላት። የዚያ ጊዜ ነው እሱንማ መሲሁ ሲመጣ ይነግረናል አለች። ያኔም እሱ እኔ መሲሁ ነኝ አላት። አመነች። ሄዳ ከተማውን ጠራች፣ ነገሩት። ይሄ የሚያመለክተን ምንድን ነው? ሐዲስ ኪዳን አንደኛ አምልኮ የብሉይ ኪዳን አይደለም። የብሉይ ኪዳን አይደለም ማለት ምን ማለት ነው? ቤተ መቅደሱ አንድ ብቻ አይደለም። ታቦቱ አንድ ብቻ ወይም መሰዊያው አንድ ብቻ አይደለም። አምልኮቱም እንደዚያ በስጋ አይደለም ማለት ስጋ እየታረደ ደም እየፈሰሰ እሳት እየተቃጠለ ይሄን የመሰለው የስጋ መንጻት የስጋ እንደዚህ ከዛ ጋር የመንፈስ ነው። መንፈስ ማለት ነፍስ፣ እሱም እኛን ስለሚዋሃድ አሁን በነፍስ ነው የምንነጻው የምንጸዳው። የብሉይ የመናጻት ስርዓቶች ለጤና አስፈላጊ የሆኑት ይኖራሉ እንጂ አሁን ለነፍስ አስፈላጊ የሆነው እነዚህ አይቀጥሉም። አሁን የነፍስ መንጻት ነው ያለ። አምልኮውም የመንፈስ ነው። ቦታዎቹም በመንፈስ እግዚአብሔር ዓለም ሁሉ ስለዚህ የሚሰበሰቡትም አሕዛብ ናቸው። ወይም ከእስራኤል ያልተወለዱ የምንሰበሰበው የእግዚአብሔር ስም በተጠራበት ቦታ ሁሉ ነው። እንደዚህ እንድንሰበሰብ ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። ስለዚህ ጥያቄያቸው መልሱን ስናሳጥረው አንደኛ እንደ ጥያቄያቸው የብሉይ ኪዳን ታቦት አንድ ነው ካሉ የብሉይ ኪዳን ታቦቱ ብቻ ሳይሆን ቤተ መቅደሱም ስንት ነበረ? አንድ ነው። ዋናው የተቀየረው አምልኮው ነው። ሁለተኛ የብሉይ ኪዳን አምልኮት በሐዲስ ኪዳን ቤተ መቅደስ ውስጥ አለ እንዴ? የለም። ልክ እንደዚሁ ደግሞ በሐዲስ ኪዳንም ታቦታችን ላይ የብሉይ ኪዳን አምልኮ የለም። የብሉይ ኪዳን ስርዓት አንፈጽምም። እኛ የምንፈጽመው የሐዲስ ኪዳን ስርዓት ነው። ስለዚህ እኛ በሐዲስ ኪዳን ተመልከቱ፣ በብሉይ ኪዳን የነበሩት ታቦትና መቅደስ ብቻ አይደሉ ከስርዓት አምልኮት ጋር። በብሉይ ኪዳን ምን ነበረ? ካህናት ነበሩ አልነበሩም? ነበሩ። በሐዲስ ኪዳን ካህን አለ የለም? ኦፍኮርስ ፕሮቴስታንት የለም ነው የሚለው። ከፕሮቴስታንት ብዙ ክፍል ክህነትን የሚቀበላለ የማይቀበላለ። ለነገሩ ሁለት አይነት ነው የነሱ፣ የሚቀበላለ የማይቀበላለ። መምህር ዳንኤል ይጨምርበታል። ልብሰ ተክህኖ በብሉይ ኪዳን አለ፣ በሐዲስ ኪዳንም አለ። መሰረታዊ ነገር ላንሳ። በብሉይ ኪዳን መስዋዕት ነበረ፣ በሐዲስ ኪዳን መስዋዕት አለ የለም? አለ። ግን ምንድን ነው የሆነው? ክህነቱ አለ ስንል ክህነቱ ግን የብሉይ ኪዳን አይደለም። መስዋዕቱ አለ በሐዲስ ኪዳን፣ የብሉይ ኪዳን መስዋዕት ግን አይደለም። ልብሰ ተክህኖ አለ ግን የብሉይ ኪዳኑ አይደለም። ዝማሬ በብሉይ ኪዳን አለ፣ በሐዲስ ኪዳን አለ፣ ግን አንድ አይነት አይደለም። እግዚአብሔርን ማምለክ በብሉይ ኪዳን አለ፣ በሐዲስ ኪዳንም እግዚአብሔርን ማምለክ አለ። እግዚአብሔርን የምናመልክበት መንገድ ግን የብሉይ ኪዳኑ አይደለም ጨርሶ። ምክንያቱም በሐዲስ ኪዳን ጌታ ምን እኔ በር ነኝ ብሏል አይደለም? ከኔ በቀር ወደ አብ የሚመጣ የለም። አሁን ስላሴን የስላሴን ስም ሳይጠራ በስላሴ ሳያምን በዚህ ሳይጠመቅ አንድ እግዚአብሔር ማምለክ የሚችል አሁን በሐዲስ ኪዳን ተቀባይነት የለው። እስላሞች ለምሳሌ በአንድ አምላክ ነው የምናምናል፣ ተቀባይነት የላቸውም በእኛ እምነት። አይሁዶች በአንድ አምላክ አሁንም ያምናሉ፣ ተቀባይነት የላቸውም። ለምን? በእግዚአብሔር ሶስትነት ስግው ቃል አካላዊ ቃል ሰው ሆኖ በመምጣቱ ስለኛ በመሞቱ በመነሳቱ እንደገና ዳግመኛ እንደሚወጣ ተስፋ ሰጥቶ መንፈስ ቅዱስ በቤተ ክርስቲያን አሳድሮ ስለማያምኑ አንድ አምላክ ነው የምናምነው። እኛና እነሱ የምናመልክበት መንገድ ግን ይለያያል። ስለዚህ አምልኮታቸው ትክክል አይደል። ልክ ተመልከቱ፣ ይኸው መስዋዕት ነበረ አለ፣ መስዋዕቱ ግን ያ አይደለም። ያኛው መስዋዕት ለዚህ ምሳሌ ነበረ፣ ያኛው ክህነት ለዚህ ክህነት ምሳሌ ነበረ፣ ያኛው ስርዓት አምልኮ ለዚህ ምሳሌ ነበረ። በጣም ብዙ ልዩነት ነው ያለው። ብዙ ልዩነት አይደለም፣ በጣም አንድ አምላክ ከሚለው የጋራ ማገናኛ በቀር ብዙ ነገር ያኛው ምሳሌ እንደ ዲዛይን ባለፈው ምሳሌ በዚያ መንገድ ነው የምንሄደው። በጣም ጥሩ። ታዲያ የሐዲስ ኪዳን ታቦት ምንድን ነው ካልን የሐዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳችሁ?
መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ ይለዋል። አሁን ቅዳሴያችንም ላይለዛቲ ጠረጴዛ ይላል። ላይለዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ይነግራቸዋል። ከሌሎቹ ጋር በምን ተለያየን ካላችሁ ሁለት ነገሮችን ላስታውስና መምህር ዳንኤል በደንብ ይጨምራል። ለምሳሌ ግብጽ የላቸውም የሚለው መምህር ዳንኤል ራሱ ይናገራል። እኔ የህንዶችን ባይኔ አይቻለሁ። ለምሳሌ ህንዶች ለምሳሌ አላቸው፣ የህንድ ኦርቶዶክስ እና ምንድነው አስተውሉ ክርስቲያኖች፣ ጠረጴዛውን ከላይ ደግሞ እንደ ቤተ መቅደስ ክዳን ያለው አለ አጎበር። እሱን እኛ መንበር እንለዋለን። በእኛ ቋንቋ ምን እንለዋለን? መልሱልኝ። መንበር እንለዋለን። እንደዚህ አይነት መንበር ያላቸው ቤተክርስቲያኖች አሉ፣ የሌላቸው አሉ። ከላዩ ላይ ያለው ተጨማሪው የሌላቸው አሉ፣ ያላቸው አሉ። ለምሳሌ የህንዶችን አይቻለው አላቸው፣ የግሪኮች አላቸው፣ ያለውም አላቸው፣ የሌለውም አላቸው። ሁለቱንም አይቻለው እንዴ ከማስታውሰው ነው። የግብጾችም ሁለቱም አይነት ያለ ይመስለኛል። የሌለውም አላቸው፣ ከላይ ላይ ያለውም አላቸው። ልክ እዛ ታዲያ መሰዊያው ላይ እኛ ታቦት የምንላትን ነገር ከመሰዊያው ወይም ከጠረጴዛው ከመንበሩ ላይ የተገጠመ የተሰፋ አይደለም። ከርስ ሐመር የሚባል አለው የኛ እዚያ ውስጥ መቀመጫ አለው እንጂ እዚያው ላይ እንዳይንቀሳቀስ ሆኖ የተቀመጠ አይደለም። ያንዳንዶቹ እንዳይንቀሳቀስ ሆኖ የላቲኖቹ የካቶሊኮቹ ራሱ ጠረጴዛው መሰዊያው ላይ የማይንቀሳቀስ ግን ቤተክርስቲያኑን በሸጡትና በለወጡት ጊዜ አውጥተው ከመሰዊያው የሚወስዱት ትንሽ ነገር አላቸው። እኛን የመሰለ ግብጾች አላቸው ክርስቲያኖች። እኛ እንዲያውም በአብዛኛው የሐዲስ ኪዳንን ያመጣ ነው ከግብጾች ነው። የብሉይ ኪዳን ታቦት አንዷ ያቺ ለእስራኤል የተሰጠችው እኛ ሀገር አክሱም ውስጥ አለች። ታውቃላችሁ አይደለም? የዚያ የብሉይ ኪዳን ታቦት ባህል አለን ከዚያ ጋር የተገናኘ ግን አሁን ሌሎቹንም እንደምናያቸው ወደፊትም እንደምንመልሰው ብዙዎቹ የኛ ትውፊቶች የሐዲስ ኪዳን የሥርዓት አምልኮ ትውፊቶች ናቸው እንጂ የብሉይ ኪዳን አይደሉም። የብሉይ ኪዳንን ሥርዓት አንፈጽምም። ስለዚህ ክርስቲያኖች ነገሩ በሙሉ ሐዲስ ነው በእኛ ያለው። አገልግሎቱም መሰዊያ ነው። የሚጻፍበትም የብሉይ ኪዳን 10ቱ ትእዛዛት አይደሉም። የሚጻፍበት የክርስቶስ የኢየሱስ ክርስቶስ ስም ነው የሚጻፍበት። አልፋ ወኦ የሚለው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው ይሄ በተለየ ሁኔታ ሊቃነ ጳጳሳት በሜሮን ያከብሩታል። የሚነኩትም ቅስና ያላቸው እና ጳጳሳትና ካህናት ብቻ ናቸው። ዲያቆናትም አይነኩትም። በእኛ ቤተክርስቲያን ትውፊት መሰዊያ ስለሆነ የሚሰዋበትም የክርስቶስ ስጋና ደም ብቻ ነው። ስለዚህ ክርስቶስን እጅግ አድርገን ከማክበራችን የተነሳ ክርስቶስን ከመውደዳችን የተነሳ በመጽሐፍም ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ስለሚልና በታቦቱ ላይ የኢየሱስ ክርስቶስ ስም ስለተጻፈ ኢየሱስ ክርስቶስን ለማክበር በተለየ ልብስ አልብሰን አክብረን ይዘን እንዞራለን፣ እንሰግዳለንም። የምንሰግደውም ለክርስቶስ ስም ነው። አገልግሎቱ ቅድም እንዳልኳችሁ የሐዲስ ኪዳን መሰዊያ ሆኖ ክርስቶስን መሰዋት ብቻ ነው። ሌላ አገልግሎት ካለው በዑደት ጊዜ የሚፈጸመው አገልግሎት ነው። ይህን ደግሞ በሌሎች ጥያቄዎች እናየዋለን፣ እንመልሰዋለን። ተመልከቱ ክርስቲያኖች። ስለዚህ እኛ ያለን የሐዲስ ኪዳን ነው። የወሰድነው ልክ ቤተ መቅደሱን እና ስርዓት አምልኮ ሲባዛ አንድ ላይ ነው። ይሄ የተባዛ በመላው ዓለም ያለችው የክርስቲያን ቤተ መቅደስ የካቶሊኮችም የምስራቅ ኦርቶዶክሶችም የኦሪየንታል ኦርቶዶክሶችም የቤተ መቅደስን ስርዓት በመሰረቱ የወሰዱት ስርዓት አምልኮን ጭምር ከብሉይ ኪዳን መነሻነት ነው። ያ አሁን ለእናንተ የምርምርና የጥናት ይሆናል እንጂ
የመጀመሪያው ጌታ እንዳረገ መጀመሪያ የነበሩት ክርስቲያኖች እንዴት ነበር ስርዓት አምልኮ ይፈጽሙት የነበረው የሚለውን ጥያቄ ብናነሳ መጽሐፍ ቅዱስ የሚሰጠን ፍንጭ አለ። ከዚያ በኋላ ደግሞ ሌሎች ታሪኮች አሉ። መጀመሪያ የሚሰጠን ለምሳሌ የሐዋርያት ሥራ ምዕራፍ 3 ስታነቡት ዮሐንስና ጴጥሮስ ወደ ቤተ መቅደስ ይሄዱ ነበር ይላል። ሄደዋል? አልሄዱም? ሄዱ ነበር። ቤተ መቅደስን ይጠቀሙ ነበር እስኪፈርስ ድረስ፣ እስኪከለክሏቸው፣ እስኪያባረሯቸው ድረስ። ጌታም ከቤተ መቅደሱ ሌቦቹን በጅራፍ ገርፎ አስወጣ እንጂ ቤተ መቅደሱን አይደለም የጠላው። ቤቴ የጸሎት ቤት ይባላል። ቤተ መቅደስና ስርዓት አምልኮ እንደሚቀጥል አስረድቷልና ረጅም ጊዜ እንዳልወስድ በዚሁ ማቆም እፈልጋለሁ። ማቆምበት ምክንያት ለጊዜ ብቻ አይደለም። መምህር ዳንኤል ከዚህ ጋር በተገናኘ ትንሽ እንዲጨምር እፈልጋለሁ። በእውነቱ እሱ ጨምሮበት ወደዚህ አሁን ጥያቄያችሁ ግልጽ ነው። ተመልሷል? አልተመለሰም? እግዚአብሔር ማስተዋልን ለሁላችን ያደለን። ቅድም ከተነሳው ጥያቄ ጋር ያገናኛል። ለምሳሌ አንድ ጥያቄ ልንገራችሁ እስኪ። አንድ ጥያቄ እንጠይቅ እንዲህ ብለን ታቦት፣ እሺ ጥሩ፣ ኢትዮጵያ ኦርቶዶክስ ብቻ ነው ያላት እና ግብፅ የላትም ብለን እንስማማ። ሶሪያም የላትም፣ ህንድም የላትም፣ ምስራቆችም የላቸውም፣ ላቲኖችም የላቸውም ካልን ኢትዮጵያ ውስጥ ያለው ታቦት ችግር ነው ብለው ለምን አያነሱም? ካቶሊኮች ለምን አያነሱም? ምስራቅ ኦርቶዶክሶች ትክክል አይደላችሁም ብለው ለምን አያነሱም? ግብጾች ለምን አያነሱም? ታቦት አንዳንዶቹ እንደሚሉት ከሆነ ተመልከቱ፣ ታቦትን ጥያቄ አድርገው የሚያነሱት እነማን ናቸው? እነማን ናቸው የሚያነሱት? ፕሮቴስታንት ናቸው አይደለም? ፕሮቴስታንት ችግራቸው ታቦት ብቻ ነው። ቤተ መቅደሱን ይቀበላሉ፣ ክህነቱን ይቀበላሉ፣ ቅዳሴውን ይቀበላሉ። ይህን ሁሉ ተቀብለው ታቦት ከሆነ የችግራቸው መነጋገር እንችላለን። ታቦት ችግር ከሆነ ተመልከቱ፣ አሁን ካቶሊኮች ጋር ልዩነት አለን። ልዩነታችን ታቦት ነው ብለው አንስተው ሲያውቁት ትሰማላችሁ? ሰምታችሁ ታውቃላችሁ ወይ? የኢትዮጵያ ካቶሊክ እንደውም ታቦት አላት ራሱ። ተመልከቱ ክርስቲያኖች፣ ይህንን ጥያቄው የምን ጥያቄ እንደሆነ እንዲገባችሁ ነው። ጥያቄው መሰረታዊ አምልኮ ላይ እግዚአብሔርን ማምለክ ላይ ችግር ሊሆን ይችላል ወይ ብላችሁ ጠይቁ። ችግር ቢሆን እግዚአብሔርን ማምለክ ላይ ችግር ቢሆን ኖሮ ግብጾች ሳይኖራቸው እኛ ሲኖራቸው ለምን አልጠይቁንም? ችግር ይሄ ልዩነታችን ነው ለምን አይሉንም? ሶሪያዎች ለምን አይሉንም? ላቲኖች ለምን አይሉንም? ስለዚህ ታቦት ችግር አይደለም። ችግር የሆነው ለማን ነው? ለፕሮቴስታንት ደግሞ ችግሩ ይሄ ብቻ አይደለም። ክርስቲያኖች ችግሩ ይሄ ብቻ አይደለም። ችግሩ እንዲያውም መሰረታዊ ስለ ክርስቶስ ያለው እምነት፣ ስለ ክህነት፣ ስለ ጥምቀት፣ ስለ ምስጢራት፣ ስለ ቁርባን አዩ ታቦቱ ምስጢራትን ሁሉ የምንፈጽምበት አምልኮ የምንፈጽም አምልኮ ሳይኖረው አንድ ሰው አምልኮ ስለሚፈጽምበት ስለ መሰዊያው ለምን ይጠይቃል? መስዋዕት ሳይኖረው ስለ መሰዊያው ለምን ይጠይቃል? ገብቷችኋል? ጥያቄ ምንም ጉዳያቸው እኮ አይደለም። ይህን የሚያደርጉበት መሰረታዊ ምክንያት አንድ ነገር ነው። ያ መሰረታዊ ምክንያት ምንድን ነው? እኛ ጋር ያለውን በሙሉ የማስጣል ፍላጎት፣ እየጣል ወደ የት እንድንሄድ ነው። ከዚያ ውጭ መሰረታዊ ጥያቄ የላቸው። እግዚአብሔር ለሁላችን ማስተዋሉን ያደለን። የባለፈውን ትምህርት ሰምቼዋለሁ። እዚህ ያስተማሩትን ትምህርት መምህር ብርሃኑና ጥያቄም ሆኖ ተጠይቀው የመለሱትንም በደንብ አድርጌ ሰምቻለሁ። በደንብ የተማርንበት በጣም ብዙ ነገሮች ያወቅንበት ነው እና እንደዚህ አይነት ትምህርቶች ደግሞ በደንብ መከታተል ለብዙ ነገር ይጠቅመናል። አንደኛው የራሳችን የያዝነውን ነገር ማጽናት። የያዝነውን እንግዲህ እግዚአብሔር ቤተሰቦች መጀመሪያ ትልቁ ሃይማኖትን የሚያክል ነገር በዚህ ዓለም ላይ የለንም። ይሄንን ሃይማኖት የሚገልጽልንን ዕውቀት ማጽናት ያስፈልጋል። ሁለተኛ ለምንጠየቀው ጥያቄ መልስ ለመስጠት ለሁለቱም በቂ የሆነ ማብራሪያ ነው ያለው እዚሁ ዩቲዩብ እና ፌስቡክ ላይ ስላለ ደግማችሁ ስሙት። በደንብ የተብራራ በደንብ ጊዜ ተወስዶበት በጥንቃቄ የተሰጠ ትምህርት ስለሆነ ደግማችሁ ስሙት። እኔ የማነሳቸው ነገሮች ስለ 3 ነገሮች ናቸው። አንደኛ ይሄ ታቦት ጽላት የተባለውን ጉዳይ ምንጩ መሰረቱ ምንድን ነው? መጀመሪያ በቃ ከሁሉ በላይ አሁን ሰዎች ሲናገሩ እንደልባቸው ሲደነፉ መልስ መስጠት ያለብን ከምንጩ ነው። መድኃኒታችን ኢየሱስ ክርስቶስን እናውቃለን እንሰብካለን የሚሉ ሰዎች አያውቁትም። እንደማያውቁት በሚገባ መንገር አለብን። ለነዚያ ሰዎች ለድህነታቸው ልነግራቸው ይገባል። እንዲድኑ ስለማያውቁት የሚሰድቡት ነገር እግዚአብሔር ያከበረውን ነገር እንደሆነ እንዲረዱ። ደፋሮች ኃጢአተኞች ናቸው።
እግዚአብሔርን እየተሳደቡ ነው። ደፋሮች ናቸው የእግዚአብሔር ቤተሰቦች። ከመጽሐፍ ዕውቀት የወጡም ናቸው። መጽሐፍን አያነቡም፣ አያውቁም፣ አጠቃለው አያውቁም። አለፍ አለፍ እያሉ ምንጭ መጀመሪያና መጨረሻውን የማያውቁትን መጽሐፍ ነው የሚጠቅሱት። ስለዚህ እነዚህ ሰዎች መርዳት አለብን። እኛ የምንረዳቸው ግን አውቀን ነው። ኦሪት ዘጸአት ምዕራፍ 19 እግዚአብሔር ለሙሴ እንዴት አድርጎ ጽላቱን እንደሰጠው በሚገርም ሁኔታ ይነግረናል። ጽላቱን የሰጠው እግዚአብሔር ነው። ታቦቱም እንዲሰራ ያዘዘው እግዚአብሔር ነው። የሐዲስ ኪዳኑ እግዚአብሔርና የብሉይ ኪዳኑ እግዚአብሔር ደግሞ አይለያዩም። አንድ አምላክ ነው። ይህን ዓለም የፈጠረ በኋላም ያዳነ አምላክ ነው። እንዴት ነው የሰጠው? በልዩ ክብር እጅግ በሚያስገርም በዓለም ላይ በአምልኮ ስርዓታችን ውስጥ በሐዲስ ኪዳን ጌታችን በሥጋ ተገልጾ ከሰራልን ስርዓት ቀጥሎ አስገራሚ የሆነ እግዚአብሔር ለሙሴ ተገልጾ የሰጠው ስርዓት ጽላቱን የሰጠበት ስርዓት ነው። መጀመሪያ እግዚአብሔር ለሙሴ ተገልጾ ሕዝቡ ሁሉ አንድ ሳይቀር ጸሎት ያድርግ፣ 3 ቀን ይጹም፣ 3 ቀን እንዲጾም፣ እንዲጸልይ፣ ባልና ሚስት አብሮ እንዳይተኛ፣ እናትና ልጅ አብሮ እንዳይሆን፣ የሚጠባ ሁሉ እንዲያቆም እግዚአብሔር በልዩ ክብር አገላለጹ ኦሪት ዘጸአት ምዕራፍ 19 ከቁጥር 10 ጀምሮ እግዚአብሔር በልዩ ክብር በሲና ተራራ ይወርዳልና ይላል። በልዩ ክብር ነው የሚለው። በእሳትና በደመና ማንም ተራራውን እንዳይነካ የሚነካ ሁሉ ይሞታል። አሮን ሕዝቡን እንዲጠብቅ አስገራሚ ግርማ፣ አስገራሚ ትዕይንት አድርጎ እግዚአብሔር ሙሴ ብቻውን ወደ ሲና ተራራ እንዲወጣ እግዚአብሔር ጋር እንዲገናኝ ጠዋት አንስቼዋለሁ። 40 ቀንና 40 ሌሊት እንዲጸልይ ጾሞ ምንም ሳይበላ በዚህ ሁኔታ ነው ጽላቱን እግዚአብሔር ለሙሴ የሰጠው። የጻፈበት የትም ቦታ እግዚአብሔር ጻፈ የሚል መጀመሪያ ላይ አታገኙም። ጽላት ቀርጾ ሙሴ ከንጹህ ድንጋይ ከእብነ በረድ ቀርጾ እግዚአብሔር በጣቱ ሕግን ጻፈለት። ግን አትስረቅ አታመንዝርም ብቻ ነው ሰዎች የሚያስቡት። ጽላቱ ላይ አትስረቅ አታመንዝር ብቻ አይደለም ጽላቱ ላይ የተጻፈው 10 ሕግጋት ላይ በጣም የአምልኮ ሕጎች ተጽፈዋል። አምልኮ ያንን መስበር አያስፈልግም ማለት አንችልም። ጽላት አያስፈልግም ካል እግዚአብሔር አምላክህ እኔ ነኝና ከኔ በቀር ሌላ አምላክ አይኑርህ የሚለው አያስፈልግም እያልን ነው። ይሄ እንዴት አያስፈልግም ይባላል? ያ እኮ የተጻፈው ጽላቱ ላይ ነው። የብሉይ ኪዳን ራሱ አያስፈልግም መባል አይችልም። ግን ምክንያት አለው። የእግዚአብሔር የአምላክህን ስም በከንቱ አትጥራ። ይሄ እኮ ሕግ ነው ጽላቱ ላይ የተጻፈ። በምን በኩል እንዴት አድርጎ ጻፈው ሌላ ጉዳይ ሆኖ፣ አትስረቅ አትግደል የሚለው እንዴት አያስፈልግም ይባላል? የእግዚአብሔር ሕግ እኮ ነው። መግደልን እንዴት እንፈቅዳለን? ስርቆት እንዴት እንፈቅዳለን? ስለዚህ እግዚአብሔር ለሙሴ የሚኖርበትን በሃይማኖት በምግባር የሚኖርበትን ሕግ በልዩ ግርማ ነው የሰጠው። ያ የብሉይ ኪዳን ስርዓት ነው። እንደገና ሁለተኛው ጥያቄ ለምሳሌ ለምን ሁለተኛ ትሰራላችሁ ነው። ሙሴ እኮ የመጀመሪያውን ሰብሮታል። መምህር በደንብ አድርገው ነግረውናል ስለ አንዲት ቤተ መቅደስ ስለነበር። ግን ያን ቢሰበር 19 ላይ የሰጠውን 34 ላይ ኦሪት ዘጸአት ምዕራፍ 34 ላይ ቀድሞ የሰበረውን እንደገና ቀርጸህ አምጣና እንደገና ልጻፍልህ ይለዋል። ስለዚህ የመጀመሪያውን የሰራውን ሙሴ ከሲና ተራራ ሲወርድ እስራኤላውያን ጥጃ ሲያመልኩ አገኛቸው። የወርቅ ጥጃ ሰርተው ተናዶ ሰበረው። እስራኤልም በዚያ በመቅሰፍት ሞቱ። በጣም ባስከፊ መቅሰፍት እግዚአብሔርን ትተው ሌላ በማምለካቸው። ተመልከቱ ሕጉ ላይ ያለውን
ሕጉ ገና ሳያገኙ ሌላ ስላመለኩ ሞቱ። ባያስፈልግ ኖሮ አይሞቱም ነበር። ሌላ ማምለክ ችግር አይኖረውም ነበር። ግን ሕጉ መስራት የጀመረው ገና ሙሴ ከሲና ተራራ ይዞ ሲወርድ እስራኤል ሌላ ያመለኩትን በአምልኮ ጣዖት፣ በፍቅረ ጣዖት የተመረዙትን ሰዎች እግዚአብሔር ቀስፏቸዋል። አሁን ይቅር አይቅር የሚሉት ሰዎች የእነዚያ ሰዎች አካላት ናቸው። ልክ እንደዚያ ጥጃ ይመለክ ብለው የሚያስቡ ሰዎች ናቸው ጽላት ይሰበር የሚሉት። ስለዚህ መልሶ ሰራለት። ምዕራፍ 34 ቁጥር 1 ላይ እንደገና ሰርተህ አምጣና እንደገና ተዘጋጅተህናና እጽፍልሃለሁ አለው። ስለዚህ ድጋሚ መስራት ይቻላል። ምንጫችን ያ ነው። እግዚአብሔር ለሙሴም ደግሞ እንዲሰራ የገለጸለት በዚያ ነው። ደግሜ ባርክልሃለሁ፣ ደግሜ ጽፍልሃለሁ አለው። ሌላ ምስጢር ቢኖረውም ከዚያ ውስጥ ከሐዲስ ኪዳን የእመቤታችን ብዙ ሌላ የሚተረክ ምስጢር አለው። ይሄ ምንጩን ማወቅ ነው። ሁለተኛ ሲሰጠው የዘላለም ስርዓቴ ነው ብሎ ነው የሰጠው። ዝንቱ ውእቱ ስርዓቱ ለአምላከ እስራኤል፣ ይህ የእግዚአብሔር ስርዓት ለእስራኤል የሰጠው ነው፣ ለልጅ ልጆች የምትጠብቀው ነው ብሎታል። ስለዚህ አይቋረጥም። አከባበሩ ልክ መምህር በግልጽ እንደነገሩ መስዋዕት ስርዓት ነበር። የብሉይ ኪዳኑና የሐዲስ ስርዓቱ ይለያያል እንጂ የመስዋዕት ስርዓት ይቀጥላል። የክህነት ስርዓት ነበር። ክህነትን የሰጠ እግዚአብሔር ነው። በሐዲስ ኪዳንም ካህናትን የመረጠ ክርስቶስ ነው። መስዋዕትን የሰጠ እግዚአብሔር ነው። በሐዲስ ኪዳን መስዋዕቱ ነው የቀረበ ራሱ እግዚአብሔር ነው። ይሄንን አያውቁትም። በቃ ማወቅ ያለብን ነገር እኛ አውቀን እናስረዳቸው። መቼ አንብባችሁት እንበላቸው። ስለዚህ ምንጩ የእግዚአብሔር ስጦታ ነው፣ የሰው ልብ ወለድ አይደለም። ሙሴ ሰርቶ ለእስራኤል ያመጣው አይደለም፣ እግዚአብሔር ነው ለሙሴ የሰጠው። መጀመሪያ ይህንን ያክብሩ። ይህ የኦርቶዶክሳውያን ጥያቄ አይደለም፣ የእኛ ጥያቄ አይደለም፣ ለኦርቶዶክሳውያን ጥያቄያችን አይደለም። እመቤታችንን መውደድ፣ እመቤታችንን ማክበር ለኦርቶዶክሳውያን ጥያቄ እንዳልሆነ ሁሉ፣ ስለዚህ ለእነዚህ ሰዎች መልስ እንስጣቸው። ምንጩ እግዚአብሔር ነው እንበል መጀመሪያ። ሁለተኛ በሐዲስ ኪዳን ያሉት መምህር በግል ሙሉ ለሙሉ ስለመለሱት እኔ የምጨምረው እንድናገር የፈለጉትን በሌሎች አብያተ ክርስቲያናት የተባለውን ነው። የብሉይ ኪዳኗ ጽላት እስራኤል እንዲድኑባት፣ የዕለት ኃጢአታቸውን እንዲድኑባት፣ እስራኤል እንዲጠቀሙባት፣ ስርየተ ኃጢአት እንዲያገኙ፣ ዘመናቸው በኃጢአት ከኃጢአታቸው ጋር እንዳይሞቱ፣ ረድኤተ እግዚአብሔር እንዳያጡ የበግ የጠቦት ወይም ደግሞ የሌሎች እንስሳ መስዋዕት ደም የሚሰዋባት ነበረች። የደም መስዋዕት መሰዊያ ነበረች በብሉይ ኪዳን። ካህኑ ሊቀ ካህኑ የሕዝቡን ሁሉ ኃጢአት በጽዋ ደም ይዞ ወደ ቤተ መቅደስ በመግባት በጽላቱ ላይ ይረጨው ነበር። በዚያ መንገድ የሕዝቡን ኃጢአት ያስተስር ያጠፋ ነበር። ሕዝብህን ማር፣ ሕዝብህን ይቅር በል ብሎ በዓመት አንድ ጊዜ ደም ይዞ ገብቶ በጽላቱ ላይ ረጭቶ መስዋዕት ያቀርብበት ነበር። በብሉይ ኪዳን መሰዊያ ነች፣ ሕግም ነች፣ ስርዓት ነች፣ ትምህርት ነች፣ መሰዊያ ነች። በሐዲስ ኪዳን ግን ክርስቶስ የተሰዋበት መስቀል የሐዲስ ኪዳን መንበራችን ሆነ። የብሉይ ኪዳኑን ታቦት ተካ። መስቀሉ የክርስቶስ ቅዱስ ሥጋውና ክቡር ደሙ ለእኛ መድኃኒት እንዲሆን የተሰዋበት መንበር ሆነ። ስለዚህ መስቀሉን እንሰራለን፣ መንበሩን እናስቀምጣለን፣ በመንበሩ ላይ መስቀሉን እናስቀምጣለን። አይታችሁታል፣ ፊት ለፊት ታዩታላችሁ። ሲቀደስ መስቀሉ አለ መንበሩ ላይ። ከዚያ የዚያች የብሉይ ኪዳኗ ጽላት ምሳሌ፣ ምክንያቱም የልጅ ልጅ ስርዓት ነው፣ የማይቋረጥ ስርዓት ነው። ሁሉም ቤተ ክርስቲያን ጥንታውያን አብያተ ክርስቲያናት በሙሉ አለ። ስም አጠራሩ ይለያል። አንዳንዶቹ የመንበር ጽላት ይሉታል፣ አንዳንዶቹ የመንበር ሰሌዳ ይሉታል። ትርጉሙ አንድ ነው፣ አጠራሩ ነው የተለየው። አልታር ቦርድ ይሉታል። አሁን በኮፕቲክ ቸርች የመንበር ጽላት ማለት መንበር ላይ የሚቀመጥ። አሁን መምህር እንደውም ሲናገሩ አንዲት ነገር ትዝ አለችኝ። ከርሰ ሐመር ማለት ሐመር መርከብ ነው፣ አርክ ነው። አርክ የሚባለው ያቺ
የኖህ መርከብ፣ የሙሴ ጽላት፣ የኖህ መርከብ፣ የአብርሃም ድንኳን አንድ ናቸው ትርጉማቸው። ሐመር የተባለችው አርክ ነች። አሁን በእንግሊዝኛ ታቦት አርክ ነው የሚባለው። አርክ ነው የሚባለው። የታቦቷ ከርስ ዝቅ ብሎ ከመንበሩ 2.6 2.5 ሜትሩ በብሉይ ኪዳን የተመተረ ነው። ዝቅ ተብላ ትሰራለች። እዚያች ውስጥ ጽላቷን ያስቀምጣሉ። ሁሉም ቤተክርስቲያን አለ፣ ይሄ የሌለበት የለም። የሚጻፈው አልፋ ወኦ ማለት አልፋና ኦሜጋ። በግሪክ ቋንቋ አልፋና ኦሜጋ ማለት በዕብራይስጥ ኤሄያ ሸር ኤሄያ፣ በግዕዝ ዛሃሎ ይሄል ወቀዬ ነው። የክርስቶስ ስም ነው። ያለ ዓለም ሳይፈጠር በፊት የነበረ ዓለምን አሳልፎ የሚኖር። ይሄ ማን ነው የነገረው? እግዚአብሔር ሙሴን ሂድና ፈርዖንን እንዲያገለግለኝ ሕዝቤን ልቀቅ፣ እንዲያመልከኝ ሕዝቤን ልቀቅ አለው። እንዴ በላከኝ ጊዜ ማን ላከህ ቢሉኝ ስምህን ማን ልበላቸው አለው። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እርሱ ያለና የሚኖር ኤሄያ ሸር ኤሄያ ያለና የሚኖር ላከኝ በላቸው አለ። የዘላለም አምላክ አልፋና ኦሜጋ ክርስቶስ ትላንትም አለ ነገም አለ ብሎ ሐዋርያው የተናገረለት መድኃኒታችን ኢየሱስ ክርስቶስ የእሱ ስም ነው። እሱ ላከኝ በል። ይሄን ነው የምንጽፈው። የሚጻፈው ይሄ ነው። በግልጽ ታዩታላችሁ። ኢንተርኔት ገብታችሁ ብታዩ የግብጾቹን ታገኙታላችሁ። እንዲህ የሚባል ፍልስፍና ካለማወቅ የሚመጣ ፍልስፍና ነው። ከዚያ በኋላ እንዴት ይጠቀሙታል? እንዴት ያከብሩታል? በማክበር እግዚአብሔርን በማክበር የሚናደድ ሰይጣን ብቻ ነው እና ሰይጣንን የሚከተል ነው። የሚናደዱት እግዚአብሔር ሲከብር ይናደዳሉ። እኛ ጽላት ስናከብር የምናከብረው እግዚአብሔር እስራኤላውያን እግዚአብሔር ለሙሴ የሰጠውን ያከብሩ እንደነበር ሕግን የእግዚአብሔርን ስም እግዚአብሔር የሰጠውን ነገር ከማክበር በላይ እግዚአብሔርን ማክበር የለም። የምናከብረው እግዚአብሔር የሰጠውን ነው። የማክበር ስርዓት ነው። የታቦት ዑደት ስርዓት የእግዚአብሔርን ሕግና እግዚአብሔርን የማክበር ስርዓት ነው። ይሄ ግን ደምቆ ሲናገር ደምቆ ሲሰራ ሰይጣን ይናደዳል እና የሰይጣን ተከታዮች ይናደዳሉ። እኛ የምናከብረው እግዚአብሔርን ነው። ኦርቶዶክሳውያን የሚያመልኩትንና የሚያከብሩትን ለይተው ያውቃሉ። ጣዖት አያመልኩም፣ ጣዖት አያከብሩም። እግዚአብሔር የሰጠውን ነገር ግን ሁሉንም ያከብራሉ። ልብሱ ካህናት የሚለብሱት ልብስ ቅድመ መምህር ያሉት የእግዚአብሔር ዲዛይን ነው እንጂ የሰው ዲዛይን አይደለም። ሙሴ እስራኤል ሲና ተራራ ላይ ሆኖ እግዚአብሔር ለሙሴ ለክቶ ነው የነገረው። እንኳን አይደለም የልብሱን ቀለሙን፣ ኪሱን፣ መጠኑን ሁሉ ሳይቀር ለክቶ ነው የነገረው። እንዲህ አድርገህ ልብሱን ልበስ፣ እንደዚህ አድርገህ ነዋያቱን ስራ፣ ከዚያ በኋላ በሲና ተራራ እንዳሳየው አድርገህ ሳል፣ እንዳሳየው አድርገህ ስራ ብሎ ደግሞ ዘጸአት 31 ላይ እግዚአብሔር ነው የሚያዘው። ይህ ትእዛዝ የእግዚአብሔር ነው፣ የሰው አይደለም። ቤተ መቅደሷ ካሰራሯ ጀምሮ የሰው ዲዛይን አይደለችም፣ እግዚአብሔር ነው የዲዛይን ያደረገው። እኛ ለመሬቱ እንዲስማማ ለጥንካሬው እንዲሆን በድንጋይ እንስራው፣ በእንጨት እንስራው፣ በእብነበረድ እንስራው፣ በወርቅ እንስራው ነው የምንጨነቀው። ከዚያ ውጭ ግን አሰራሩ መቅደሱ በምስራቅ ማህሌቱ በዚህ በኩል ቅድስቱ በዚህ በኩል እያለ የነገረው እግዚአብሔር ነው። ስለዚህ የምናከብረው እግዚአብሔርን ነው። ምንጩን ማወቅ፣ አከባበሩን ማወቅ፣ ስርዓቱን ማወቅ መጠየቅ ነው እንጂ የሚገባው በማያውቁት ነገር ገብቶ አያስፈልግም። በሐዲስ ኪዳን የት አውቀውት የት ተጽፎ ክርስቶስ ቤተ መቅደስ የቀረበት ጊዜ የለም። በየዓመቱ በ12 ዓመቱ እመቤታችን ወደ ኢየሩሳሌም ይዛው ስትሄድ ቤተ መቅደስ ነው የተገኘው። ከረምቡላ ቤት አይደለም የተገኘው፣ ወይም ክደት ቤት አይደለም የተገኘው። ቤተ መቅደስ ሄዶ ካህናትና ሊቀ ካህናትን ሲጠይቃቸው ነው የተገኘው። ሲነቅፋቸው አይደለም፣ ሲሰድባቸው አይደለም፣ ሲጠይቃቸው በልጅነት በልጅ አይምሮ መጠየቅን ነው ያስተማረን። ጠይቁ፣ የማታውቁትን ጠይቁ ለማለት። ማስተማር በጀመረበት ጊዜ ደግሞ
በሶስቱም ዓመት ከዮርዳኖስ ከተጠመቀ ጊዜ ጀምሮ በሶስቱም ዓመት ቤተ መቅደስ ተገኝቷል። መጽሐፈ ኢሳይያስን አንብቧል። ትንቢትን አንብቦ ትንቢቱ ተፈጸመ ብሏቸዋል። ቤተ መቅደስ ተገኝቶ ስለ ሰማይ መና ነግሯቸዋል። አባቶቻችሁ ያችን መና በልተው ሞቱ፣ እኔ ከምሰጠው ከሰማይ የወረደ መና እኔ ነኝ፣ እኔ ከምሰጠው ግን የሚበላና የሚጠጣ አይራብም አይጠማም ብሎ ነግሯቸዋል። ቤተ መቅደስ የሚሰራውን ስርዓት ነው የነገራቸው። ሌላው ይቅርና የእግዚአብሔር ቤተሰቦች ስምዖን እንኳን በግዝረት ጊዜ ስምዖን እንኳን ያችን ነገር ተናግሯል። እመቤታችን ቤተ መቅደስ አግኝታው ለምንድን ነው የጠፋኸው ብላስ ምን ነው የመለሰላት ዘወትር በቤተ መቅደስ እንደሆነ አታውቂምን ነው ያለው። እሱ በቤተ መቅደስ እንደሚሆን ነው የነገረን ለኛ። እናቱ ሳታውቅ ቀርታ አይደለም፣ ለኛ ትምህርት ነው። ሉቃስ የጻፈው ለኛ ትምህርት የሆነውን ነው። በአራተኛው ፋሲካ እሱ መስዋዕት ሆነ፣ ቤተ መቅደሱን አጸዳ። ቤቴ የጸሎት ቤት ትሆናለች ትባላለች እንጂ እናንተ ግን የወንበዴ ዋሻ አደረጋችኋት። አሁን የሚፈልጉት ሰዎች ይህን ጥያቄ የሚጠይቁት ጽላቱ ይውጣ፣ መስቀሉ ይውጣ፣ ጽዋው ይውጣ፣ ጻሕሉ ይውጣ፣ ጽንሐው ይውጣ፣ ልብሱ ይውጣ የሚሉት የወንበዴ ቤት ለማድረግ ነው። ያንን እሱ የማይፈልገውን ነገር እሱ ግን አጽድቶ ሰበከባት። እሱ ግን አጽድቶ መስዋዕት ሆኖ ገባባት። ክብር ይግባውና ይሄንን ነው ማስተማር፣ ይሄን ነው መንገር ያለብን። የለም የሚል ነገር የለም፣ ሁሉም ጋር አለ። ስያሜው ነው የሚለየው። አገልግሎቱ እንኳን አንድ አይነት ነው። መንበር ላይ ያለው አገልግሎት ገብታችሁ እዩ። እንደውም በደንብ አድርጎ አብራርቶ ይነግሯቸዋል። በአልታር ቴብል አልታር ቦርድ ብላችሁ ገብታችሁ ጠይቁ። የተጻፈውን ነገርም ታዩታላችሁ። በሌሎቹ አብያተ ክርስቲያናት ማለት ነው። በእኛ የብሉይ ኪዳኑን ስርዓት ጠብቀን አዲስ ኪዳንን ስለተቀበልን የብሉይ ኪዳኑን ስርዓት እንደጠበቅን እያደረግን ጽላቱን፣ በዓላቱን፣ አልባሳቱን እንደጠበቅን ግዝረቱን፣ የሚበላ የማይበላ እንስሳ ለምሳሌ ኦርቶዶክሳውያን የሚበላ የማይበላ እንስሳ ልዩነት አለ። በአሕዛብ ዘንድ የለም። ለምን ኖረ ተብሎ አንነቀፍም። በቃ የሚበላም የማይበላን አይንቀፈው ብሏልና ይሄኛው ስርዓት ጠብቀን ስለመጣን ነው። እንግዲህ ዋናው ነገር ምንድነው? የለም አውቆ መጠየቅ ያስፈልጋል። ለመማር መጠየቅ፣ ለማወቅ መጠየቅ ያስፈልጋልና ቅድስት እናት ቤተ ክርስቲያናችን እርግጠኛ ልንሆን የሚገባው የማይገባ ከእግዚአብሔር ያላገኘችው፣ ከመጽሐፍ ቅዱስ ያላገኘችው፣ ከነቢያት ያላገኘችው፣ ከሐዋርያት ያላገኘችውን ትምህርት አታስተምርም። የለም። በቤተ ክርስቲያን ትምህርት ውስጥ መሰረቱ እነዚህ ናቸው። በሐዋርያትና በነቢያት ላይ የታነጸች ብለን ነው የምንናገረው። ስለዚህ ምንጫችንን ማወቅ፣ አደራረጉን፣ አከባበሩን መረዳት፣ ትርጉሙን ደግሞ ማወቅ። ለምንድን ነው ይህን የምናደርገው? ለምንድን ነው የምናከብረው? እግዚአብሔርን ነው የምናከብረው፣ ሌላ ነገር አይደለም። እግዚአብሔርን ነው የምንቀድሰው፣ እግዚአብሔርን ነው የምናመልክበት። የምንሰዋው መስዋዕት ዘላለማዊ መስዋዕት ነው። በዚያ ማድረግ አለብን ለማለት ነው። እግዚአብሔር ይክበር ይመስገን። እሺ፣ እግዚአብሔር ይመስገን። መምህራችን ቃለ ሕይወት ያሰማልን። በተያያዘ የሰለሞን ቤተ መቅደስ እስኪሰራ ድረስ በእርግጥ ታቦቱ ከቦታ ወደ ቦታ ይዘዋወር ነበር። ቤተ መቅደሱ ተሰርቶ ታቦቱ ወደ ቤተ መቅደሱ ከገባ በኋላ ግን ካህናቱ ታቦቱን ተሸክመው ስለ መውጣታቸው መጽሐፍ ቅዱስ አይናገርም። ታዲያ ዛሬ ክርስቶስ ደሙን ካፈሰሰ በኋላ በብሉይም ሆነ በሐዲስ ኪዳን መመሪያ ሳይኖር ከየት አምጥታችሁ ነው ታቦትን በየጊዜው በማውጣት የክርስቲያኖችን ሕሊና ሁሉ ወደ ተሰቀለው ክርስቶስ መሆኑ ቀርቶ ወደ ታቦቱ የምታደርጉት የሚል ጥያቄ ነው። ያው ተመሳሳይ ነው፣ የዚያው ቅጥያ ነው ጉዳዩ። አሁን መጨረሻ ላይ ወደ ተሰቀለው ክርስቶስ ቀርቶ ወደ ታቦቱ፣ መጀመሪያ ታቦቱን ስለምናከብር ስላላወቁት ማለት ነው። አሁን ታቦቱ ምንድነው የምናደርግበት? ምንድነው የምንመስልበት? ወይስ ደግሞ ምን አይነት ስርዓት ነው የሚፈጸምበት የሚባለው ነገር ካለማወቅ የሚመጣ ነው እንጂ እዚያ ላይ የተጻፈው ስም፣ እዚያ ላይ የሚሰዋው መስዋዕት ማን እንደሆነ ቢያውቁ ይህን ጥያቄ አይጠይቁም።
ስሙ ቅድም መምህር ብርሃኑ በደንብ ነግረውናል። መምህራችን እግዚአብሔር ቃለ ሕይወት ያሰማልን። የተጻፈው ስም የክርስቶስ ስም ነው። የተጻፈው ስም የእግዚአብሔር ዘላለማዊ ስም ነው። የሚሰዋውም የክርስቶስ ስጋና ደም ነው። እነሱ አያውቁትም። የክርስቶስ ስጋና ደም አይሰውም። እንደዛ አይነት ጥያቄ የሚጠይቁት ሰዎች አይቀበሉትም። አማናዊ የክርስቶስ ስጋና ደምም የላቸው። እኛ የክርስቶስ ስጋና ደም ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ያለውን ቃል ኪዳን እግዚአብሔር ይመስገን አባቶቻችን በሰጡን መሰረት የሐዲስ ኪዳንን ቃል ኪዳን ጠብቀን ነው የምናመልከው። እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብሎ ቃል ገብቶልናል። ቅዱስ ስጋውና ክቡር ደሙን ለሚቀበሉ ሁሉ እግዚአብሔር የተመሰገነ ይሁን። ያንን ስርዓት የምንፈጽምበት ነው። ያን ስርዓት የምንፈጽምበትን ነገር እናከብረዋለን። ስለዚህ ከክርስቶስ የወጣን አይደለንም። ክርስቶስን በፍጹም ጉልበታችን፣ በፍጹም ኃይላችን፣ በፍጹም እምነታችን የምናከብርነን እንጂ እና ያ ምሳሌውንም ስርዓቱንም ካለማወቅ የሚመነጭ ስለሆነ በዚያ መመለስ እንችላለን። ሰለሞን ቤተ መቅደስ ጋር የተነገረው ነገር ግን በእስራኤላውያን በዕብራውያን ልምድ ሚድራሽ ወይም ምድራሳት ድርሳናት የሚባሉ መጽሐፍት አሉ። በእነዚያ ነው ተሟልቶ የተጻፈው። የኛ ኢትዮጵያውያን የጻፉት ወይም ግብፃውያን የጻፉት አይደለም። ያንን ሲከተሉና ሲኖሩት የነበሩት እስራኤላውያን የጻፏቸው ታልሙዲክ፣ ሚድራሽ፣ ሌሎች ብዙ ጽሁፎች አሉ። ታልሙድ ሲባል ለተማሪዎች የተዘጋጁ ማስተማሪያ መጽሐፎች ናቸው። ሚድራሽ ሲባሉ ደግሞ ከታሪክ የቀረውን ከመጽሐፍት ነቢያት ከጻፏቸው ጽሁፎች በተለያየ ዘመን እየተቆራረጡ የቀሩትን አንድ ላይ አድርገው በአንድ ድርሰት አገጣጥመው የጻፏቸው ድርሰት ማለት ነው። ሚድራሽ፣ ምድራሳት፣ ድርሳናት እንደማለት ነው። እነዚህ የተሰበሰቡ ጽሁፎች አሉ። በእነሱ ውስጥ ነው ተሟልተው የሚገኙት እንጂ ሰለሞን ቤተ መቅደሱን ሰርቶ እግዚአብሔር ቤተ መቅደሱን ምንድን ነው ያለው? አሁን አንዳንዴ እንግዲህ አሟልቶ ማንበብና ለማንበብ የሚፈጥረው ችግር ነው። እግዚአብሔር ሰለሞንን ያለው በጣም አስደናቂ ቃል አለ። የሰራኸውን ይህን ቤተ መቅደስ ወድጄዋለሁ። በቃ ሁሉ እዚህ ጋር ነው የሚፈታው። ምክንያቱም ጭንቀት ነበር። ሁለት በዕብራውያን በዳዊትና በሰለሞን ዘመን ከድንኳን ድንኳን ከቤት ቤት እያለች የነበረችውን የእስራኤልን ጽላት እግዚአብሔር ለሙሴ የሰጣትን ታቦት ወደ አንድ ቦታ ወደ አንድ ቋሚ ቤተ መቅደስ ውስጥ ለማስገባት እግዚአብሔር ይፈቅድልናል ወይ የሚለው ትልቅ ጥያቄ ነበር። ዳዊት ይሄን ነገር ማድረግ ሲጀምር ዳዊትን እግዚአብሔር አልፈቅድልህም አለው። አልፈቅድልህም፣ አትሰራም አለው። አባቶች በብዙ ተረጎሙት። በኋላ እስራኤላውያን የተረጎሙትን ትርጉም ነው እኛ የምንተረጉመው። የሰው ነፍስ ጠፍቷልና በአንተ ዘመን፣ ስለዚህ ቤተ መቅደስን አትሰራም አለው። እግዚአብሔር ያው በመንፈስ ያለውን ይቅር ቢለውም በስጋ የሰራውን ነገር ያው መቀጣት ስላለበት መታረም ስላለበት እንዲታረም ይሄን አታደርግም አለው። ግን አንተ እሱ በፈቀደ ጊዜ በልጅ ጊዜ ይሰራል ብሎ ትንቢት ነገረው። አሁን አታደርግም ብቻ ሳይሆን ይሰራል ስላለው ፈቃዱን ገልጾለታል። ለዚህ እስራኤላውያን ያቺ በጣም ትልቅ ነገር ነበረች። አዎ እኔን ነው እንጂ የከለከለው ቤተ መቅደሱ መሰራቱን ፈቅዷል ስላለ የሚሰራበትን ቁሳቁስ የሚችለውን ያህል አዘጋጅቶ ዳዊት አረፈ። ልጁ ሰለሞን ገና ሲመትን ወይም የመንግስትን ስልጣን እንደተረከበ በጣም ልጅ ነበር። ገና 12 ዓመት ነበረው። ስለዚህ ቤተ መቅደሱንም መስራት መንግስትን ስርዓትን መስራት አብሮ እያስኬደ በመጨረሻ ቤተ መቅደሱን ሰርቶ እግዚአብሔር እንዲቀድስለት እንዲባርክለት መስዋዕትን አቀረበ። ሰሎሞን መስዋዕት ማቅረቡን ነው የነገረን። አሁን ያ የምልጃ ወይም የጥያቄ የምንለው የአንድ ነገር የጸሎት መስዋዕት እንደምንለው ማለት ነው። የምልጃ መስዋዕት አቀረበ ሰሎሞን። እግዚአብሔር መጀመሪያ ይሄንን ነገር ተቀብሎኛል ወይ ወዶታል ወይ የሚለውን በሁለት ሊቃነ ካህናት ድጋፍ ነበር ያን ቤተ መቅደስ የሰራው። ሰርቶ ሲጨርስ መስዋዕቱን ሲያቀርብ እግዚአብሔር ይችን ቃል ነገረው፣ የሰራኸውን ቤተ መቅደስ ወድጄዋለሁ። ተመልከቱ፣ አሁን ይችን ማንበብ አለብን። ወድጄዋለሁ፣ ከዚያ ቀጥሎ ቀድሼዋለሁ፣ በዚህም እንድኖር ፈቅጃለሁ። በቃ ይች ነች ቃሏ። ከዚህ በኋላ ሌላው ነገር ጽዋውን አስገባ፣ ተቋመ ማኅቶቱን አስገባ፣ ጽላቱን አስገባ፣ መጋረጃውን አስገባ። ይሄ ሌላ ጉዳይ ነው፣ ዝርዝር ነው። ይሄ ዋናው ጉዳይ እግዚአብሔር ወዶታል፣ ባርኮታል፣ ቀድሶታል።
በዚያም እንዲመለክ ፈቅዷል። ዋናው ጉዳይ ይሄ ነው። ይሄን ካለ ሌላው ነገር በሙሉ ተተግብሯል ማለት ነው። ዝርዝሩ የተጻፈው እንዴት ሆነ ምን ተደረገ ሌላ ጉዳይ ነው። አሁን ለምሳሌ አባታችን ትላንትና ክቡር መላከ ፀሐይ ሲነግሩን እና ብፁዕ አባታችንም ሲነግሩን አሁን በሐዋሳ በጥር የምትባርኳቸው ይባረካሉ ብለው የነገሩን ብዙ ቤተ መቅደሶች አሉ አይደለም? ሐዋሳ ውስጥ ግን እንዴት እንደሚባረኩ ሲባረኩ ምን እንደሚደረግ ነግረውናል። ሲጻፍ በሐዋሳ ይሄን ያህል ቤተ መቅደስ ተባረከ ተቀደሰ ብለን ነው እንጂ የምንጽፈው። ሲባረክና ሲቀደስ እንዲህ ያደረጉ ጽላቱን አስገቡ ንዋየ ቅዱሳቱን እንዲህ ያደረጉ ዘርዝረን ያን ሁሉ አንጽፍም። ምክንያቱም ይሄ የተጻፈ ነው። ቤተ መቅደሱን እግዚአብሔር ከወደደው በዚያ ቤተ መቅደስ የሚደረገው ስርዓት ሁሉ በድንኳኗ ጊዜ የሚደረገው ስርዓት እንደሚደረግ የታወቀ ነው። ያ በሚድራሽ በዝርዝር በእስራኤላውያን ታሪክ ምን እንደተደረገ ምን እንደሆነ ሁሉ በሚገባ ተጽፏል። አንዳንድ ጊዜ አለማንበብ ነው እንጂ በአሉታዊ ነገር የተጻፉት ለምሳሌ የባቢሎን ንጉሥ ወደ ይሁዳ መጥቶ እስራኤል መጥቶ ቤተ መቅደሱን ሲያፈርስ የወሰደውን ነዋያት ተዘርዝረዋል ከቤተ መቅደሱ እዚያ ስላላነበቡት ነው። እና እነዚያ ነዋያት ከቤተ መቅደስ ተወስደው በባቢሎንና በፋርስ የባቢሎንና የፋርስ ነገስታት እስራኤላውያንን የጎዱ አምልኳቸውን ያዋረዱ መስሏቸው የቤተ መቅደሱን ጽዋ የጠጅ ማሳለፊያ ያደረጉት ይላል እዚያ ታች ላይ ማለት ነው። ስለዚህ ከየት አመጡት? ቤተ መቅደስ ውስጥ ካላገኙት ከየት ወሰዱት? ያን ሁሉ ያን በማድረጋቸው ግን ዛሬ በህሊናቸው ባንደበታቸው የእግዚአብሔርን ቤተ መቅደስ የሚያቃልሉ ሰዎች የሚቀሉበትን ጽሑፍ እግዚአብሔር በቤተ መቅደሱ ላይ ጻፈ። እነዚህ ክፉ ሰዎች የእግዚአብሔርን ቤተ መቅደስ ነዋያት አውጥተው የጠጅ ማሳለፊያ እንዳደረጉ ዛሬም አንዳንድ ሰዎች የእግዚአብሔር ቤተ መቅደስ እቤታቸው የሚጠቀሙበት አይነት አድርገው መስራትና ማሰብን ያስባሉ። እግዚአብሔር ልዩ ነው። እግዚአብሔር በልዩ ክብር የሚከብር አምላክ ነው፣ ጓደኛችን አይደለም። ስለዚህ ለሱ የሚቀርበው መስዋዕትና አምልኮ በልዩ ሁኔታ መደረግ አለበት። እንኳን እግዚአብሔር ይቅርና በምድር የከበርኩኝ እንደው ሀብታም ነኝ የሚል ሰው እንኳን ግቢውን በተለየ መንገድ ይሰራል፣ ባይገባም ማለት ነው። ስለዚህ ለእግዚአብሔር ልዩ ክብር ለእግዚአብሔር ልዩ ስርዓትና ሕግ አስቀድሞ ራሱ ሰርቷል። እሱ የሚከበርበትን እሱ የሚመሰገንበትን ራሱን የሰራው እንዲህ አድርጋችሁ አምልኩ ብሎ እሱ በሰጠን አምልኮ ነው እኛ የምናመልከውና የሰለሞን ቤተ መቅደስ እንዲመሳሰል አድርጎ በእርግጥ ያው ብዙ ጥናት ቅድመ መምህር እንዳሉት እንዴት ነው የሚመሳሰለው ሰለሞን ቤተ መቅደስ ከደብተራ ኦሪት ጋር እንዴት አመሳስለው ነው የሰሩት የሚለው ሰሎሞን ከ200 በላይ ጠበብትን የምኩራብ የኦሪት ምሁራነ ኦሪትን ሰብስቦ እንዴት እንስራ ብሎ አማክሯል። ከ200 በላይ ደብተራዋን ያችን በጨርቅ በመጋረጃ በልዩ ሁኔታ የተሰራችውን ወደ ህንፃ ስንቀይራት እንዴት ነው የምንቀይር ብሎ ዝም ብሎ የሰራው አይደለም። በደንብ አማክሮ ጠንቅቀው ነው የሰሩት። ከዚያ በዚያ ጥንቃቄ እግዚአብሔርን እየጠየቁ እግዚአብሔር እየነገራቸው ስለሰሩ መጨረሻ ላይ ተሰርቶ ሲያልቅ እግዚአብሔር የሰራኸውን ቤተ መቅደስ ወድጄዋለሁ፣ ቀድሼዋለሁ፣ በዚህም እንድታመልከኝ በዚህ እንደውም ቃል ኪዳን ሰጥቶታል። በጣም ዝርዝር ውስጥ ከገባን ሌሎች ብዙ ቃል ኪዳን ዛሬ ለቤተ ክርስቲያን የተሰጣት ቃል ኪዳን ከዚያ የተወረሰ ነው። በዚህ መጥቶ የሚጸልየውን ሁሉ እሰማዋለሁ፣ የሚያቀርበውን መስዋዕት እቀበለዋለሁ። ይህ ቃል ኪዳን ነው ለቤተ መቅደስ የተሰጠ። በዚህ መጥቶ ጠብ አለብኝ ብሎ ማርልኝ ብሎ የሚለምነውን ልመና እሰማዋለሁ፣ ሊታረቅ የሚመጣውን የታረቀውን አጸናለታለሁ ብሎ ቃል ኪዳን ገብቶለታል። ይህን ሁሉ አያውቁትም። ይህን ሁሉ ሳያውቁ ነው የሚናገሩት። ስለዚህ እግዚአብሔር የወደደውን ነው እኛ የምንሰራው፣ እግዚአብሔር የፈቀደውን ነው እኛ የምናደርገው፣ እግዚአብሔር ያከበረውን ነው እኛ የምናከብረው። እግዚአብሔር ያላከበረውን አናከብርም። እግዚአብሔር ያልወደደውን አንወድም። እግዚአብሔር እሱ ቅዱስ ያላደረገውን ቅዱስ አንልም። ነዋያቱን ቀድሼዋለሁ ስላለ ቤተ መቅደስ ነዋየ ቅድሳት እንላለን። ቤቱን ባርኬዋለሁ ቀድሼዋለሁ ስላለ ቤተ መቅደስ እንለዋለን። የተቀደሰ ቤት እንላለን።